ክንድህን እጠፍ የሚል ማን ነው? ማዳንን ሰው የሚል ማን ነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ክንድህን እጠፍ የሚል ማን ነው? ማዳንን ሰው የሚል ማን ነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ማለፌ ሲቀር ሕይወት ስሞላ ሲያልፍ ከላዬ የሞቴ ጥላ። ለምን አዘኑ ሰዱቃውያኑ ስለ ከፋቸው ላይቀር ማዳኑ። ክንድህን እጠፍ የሚል ማን ነው? ማዳንን ተው የሚል ማን ነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። በባህሩ ዳር ሕመሜን ትቼ አልጋዬን ባዝል ድኜ በርትቼ። በሰንበት ዳነ ማረው ብላችሁ ያዳነ ይሙት ለምን አላችሁ? ክንድህን እጠፍ የሚል ማን ነው? ማዳንን ተው የሚል ማን ነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ስምዖን ዞር በል ይከፈት በሩ ይብቃ ሲምረኝ ማንጎራ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጎዶልያስ ሁለተኛ ነገሥት ምዕራፍ 25 ቁጥር 22። የተከበራችሁ አባቶች፣ ካህናት፣ የቤተ መቅደሱ አገልጋዮች፣ ወንድሞች ዲያቆናት፣ መምህራን ወንጌል ሰባኪያን፣ ዘማሪያንና ዘማሪያት፣ የሰንበት ትምህርት ቤት አባላት፣ ለዚህ ጉባኤ መጠናከር ወገባችሁን ታጥቃችሁ ለተልእኮ የምትፋጠኑ የስብከተ ወንጌል ኮሚቴዎች፣ እግዚአብሔርን ለመስማት ከድንግል ማርያም ከእናታችን በረከት ለመቀበል በዚህ ሰዓት በቤተ መቅደሱ ወይንም በደጇ የተሰበሰባችሁ የቅድስት ማርያም የአደራ ልጆች በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? በክብር ደምቆ በምስጋና ተውቦ በአእላፋት ቅዱሳን መላእክት ተከቦ በዘባነ ኪሩብ ነግሶ ዓለምን በፍቅር የሚገዛ የፍቅር አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የዕድሜያችን ማስረዘሚያ ቀመር፣ የሕይወታችን ጣዕም፣ የኑሯችን ዋስትና ድንግል ማርያም እናታችን ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ምስጋና ይድረሳቸው። ይህንን ቃል ከኔ ጋር ትላላችሁ። ጎዶልያስ በሉ እስኪ፣ ጎዶልያስ በሉ። የዚህ ቃል ትርጉም እግዚአብሔር ታላቅ ነው ማለት ነው። ኢየሩሳሌም ስትማረክ፣ ቅጥሮቿ ሲፈርሱ፣ ከተማይቱ ስትቃጠል በተረፈው የይሁዳ ሕዝብ ላይ ናቡከደነጾር አለቃ አድርጎ የሾመው የይሁዳ ከተማ አለቃ ነበር።
ናቡከደነጾር ጎበዞቹን ማርኮ ጠንካሮቹን አስሮ ከወሰደ በኋላ ከተማይቱን እንዳፈራረሰ መጽሐፍ ቅዱስ ይነግረናል። የእስራኤላውያን ኃጢአት ለእግዚአብሔር ባልተመቸ ቦታ ላይ እንዲቆሙ ስላደረጋቸው እግዚአብሔርን የተዉት ሕዝቦች ከተማቸው መቃጠል ጀመረች። ሕዝቦቿም ተማረኩ፣ ንብረቶቿ በናቡከደነጾር ተዘረፉ። ከዚህ በኋላ አንድ ሰው ሾመና ሄደ ናቡከደነጾር። የዚህ ሰው ስም ጎዶልያስ ይባላል። ጎዶልያስ ማለት እግዚአብሔር ታላቅ ነው ማለት ነው። የዚህን ቃል ትርጉም ናቡከደነጾር አያውቀውም። እግዚአብሔር ግን በፈረሰች ከተማ ክብሩን አስቀመጠ። ብዙ ጊዜ በሕይወት ውስጥ የሚገጥሙን ችግሮች ቤታችንን ባዶ፣ ጓዳችንን ምንም የሌለበት ሲያደርግ፣ መሶባችን ባዶ ሲሆን፣ የእህሉ ከኛ መለየት፣ የስጋዊው ምግብ ከኛ መለየት፣ የስጋዊ ገንዘብ ማጣታችን እግዚአብሔርንም አብሮ የወሰደብን የሚመስለን ሰዎች አለን። ክርስቲያን በስጋ ጉድለቱ እግዚአብሔርን የሚያማርር ሊሆን አይገባም። የዚህም ትምህርት ዓላማ ሰዎች በየትኛውም የሕይወታቸው አጋጣሚ ነፍሳቸው የእግዚአብሔርን ታላቅነት እንድታውጅ ነበር። የዚህ ሰው ስም ጎዶልያስ ይባላል። እስራኤል በተማረኩበት ወይንም በተቃጠለችው ከተማና በፈራረሰው ግንብ ስር ቁጭ ብለው አለቃችሁ ማን ነው ሲባሉ የእግዚአብሔርን ክብር ያውጁ ነበር ጎዶልያስ እያሉ። ይህም ሰው ኢየሩሳሌም ስትቃጠልና በምርኮ ሕዝቦቿ ሲወሰዱ ንብረቶቿ ሲበዘበዝ እሱ ብቻውን ከቀረው ከነቢዩ ከኤርምያስ ጋር በምጽጳ ተቀምጦ እንደነበር ትንቢተ ኤርምያስ ምዕራፍ 40 ቁጥር 6 ይነግረናል። አሁን የትምህርታችን ዓላማ ወይንም ትምህርቱ የሚያተኩረው ሰውየው ላይ ሳይሆን ሰውየው የተሸከመው ታላቅ ስም የያዘው ትርጉም ላይ ነው። የስሙ ትርጉም ምን ማለት ነው ብለናል ወገኖቼ? ማን ታላቅ ነው ብለናል? እግዚአብሔር ታላቅ ነው አለ። ክርስቲያን ስሙ ብቻ ያጽናናል። መንፈሳዊ ሰው ስሙ ያጽናናል። መንፈሳዊ ሰው ከእግዚአብሔር ጋር ራሱን ያደረገ ማለት ነው። ስለዚህ በየትኛውም በእያንዳንዱ ሕይወታችን ውስጥ የሚገጥሙን ነገሮችን የሚጋፋልን ከመንፈሳዊነታችን ቀድሞ መንፈሳዊነታችን ያሰጠን ስም ነው። ያ ስም ይዋጋልናል። ከስም የተረፈውን ደግሞ ግብራችን ይዋጋልናል። ምክንያቱም የእግዚአብሔር የሆኑ ሰዎች ግብራቸው ወይም ተግባራቸው ከስማቸው ቀጥሎ ማንነታቸውን የሚያንጸባርቅ ይሆናልና ነው። እስራኤላውያን ስማቸው ትልቅ ነው። የእግዚአብሔር ሕዝቦች ናቸው። የእግዚአብሔር የመጀመሪያ ሕዝቦች እስራኤል ናቸው። ግን እንደዛ ችግር ውስጥም ሆነው የእሱ ናቸውና መሄጃ ስለሌላቸው እግዚአብሔርን መጥራት አላቆሙም። ውስብስብ ችግሮቻችን መፈናፈኛ አሳጥተውን ሊሆን ይችላል። ግን እግዚአብሔር በደሳሳ ጎጆ ውስጥም የከበረ ነው። እግዚአብሔር በማጣታችንም ውስጥ ለካ አለ። እግዚአብሔር ምስቅልቅሉ በወጣ ሕይወታችን ውስጥ ለካ አለ። በዚያች እሳት በበላት ከተማ ውስጥ ማን ነበረ ወገኖቼ? እግዚአብሔር ነበረ። በጎበዞቹ ዘመን የከበረ እግዚአብሔር ሰነፎቹንም ሳይንቅ ከነሱ ጋራ ነበረ። ስለዚህ በደስታቸው ዘመን ከኛ ጋራ ነው ብሎ ያመለኩት እስራኤል በችግራቸው ጊዜ እንዳይረሱ እርሱ ባወቀ ገንዘብ የስሙን ታላቅነት የሚያውጅ አለቃ በዚያ እንዲሾም አደረገ። እስራኤላውያንም አለቃችሁ ማን ነው ሲባሉ ታላቁ እግዚአብሔር ነው ማለት ጀመሩ። የትኛውም ቤት፣ የትኛውም የኑሮ ደረጃ፣ የትኛውም አቅም፣ በማንኛውም ደረጃ ብንኖር ክርስቲያን ከሆን ማን ከኛ ጋር አለ ማለት ነው? እግዚአብሔር ከኛ ጋር አለ። እስራኤላውያን ይሄንን አሉ። በቃ ከመጣብን መከራ ይልቅ ያልተወንና የማይተወን እግዚአብሔር ታላቅ ነው ሲሉ የሱን ስም ማወጅ ጀመሩ። ጎዶልያስ አሉ። ዛሬም እኛ በማግኘትና በማጣት ውስጥ ሁሉ የማይተወንን እግዚአብሔር ይዘን ታላቅነቱን ልናውጅ ያስፈልጋል። መጽሐፈ ኢያሱ ምዕራፍ 1 ቁጥር 6 ላይ እግዚአብሔር እኔ አልተውህም እያለ በሙሴ እግር ለተተካው ለኢያሱ ሲናገር እናያለን። የኑሮ ደረጃችን እግዚአብሔርን ከቤታችን አያሸሸው። በማጣታችን ሰዎች ከኛ ሊርቁ ይችላሉ፣ እግዚአብሔር ግን አይርቅም። የእግዚአብሔር ታላቅነት የሚገለጠው ሰዎችን በማሳደግ ብቻ ሳይሆን ከወደቁ ሰዎች ጋራም በመገለጥ የእግዚአብሔር ታላቅነት ይገለጣል። ስለዚህ ክርስትናችን ውበቱ ደምቆና ለሌሎች ፈክቶ የሚታየው በማይቋረጥ ምስጋና ስንመላ ነው። ምክንያቱም ክርስቲያን ማለት ሲያገኝ የሚያመሰግን ሲያጣ የሚያማርር ማለት ሳይሆን ሁል ጊዜ እግዚአብሔርን እያመለከ የሚኖር ነው። የኑሯችን ደረጃ አምልኳችንን ወይንም ስርዓተ አምልኳችንን ሊያዛንፍና ሊያበላሽ አይገባም። ክርስቲያን ለዛሬ ብቻ ሳይሆን እግዚአብሔርን የሚያመሰግነው ለዘላለማዊ ጸጋ፣ ለማያልቅ በረከት ነው። እናም በክርስትና ሕይወታችን ሁል ጊዜ እግዚአብሔርን የማመስገን ሕይወት ልንኖር ያስፈልጋል። የእግዚአብሔርን ታላቅነት የሚያውጅ ሕይወት። የቅዱሳንን ታሪክ ስናጠና ቅዱሳኑ እግዚአብሔርን በማመስገን ስራቸውን እንደጀመሩ እናያለን። የሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ
ድንግል ማርያም እናታችን ከኤልሳቤጥ ጋር በተገናኘች ጊዜ ኤልሳቤጥን ሰላም ስትላት ወይንም ኤልሳቤጥ እመቤታችንን እጅ ስትነሳ በኤልሳቤጥ ማኅፀን ውስጥ ያለው መጥምቁ ዮሐንስ ምንድነው የሚለው? አንፈራጸ እጓል በውስተ ከርሳ ይላል። በኤልሳቤጥ ማኅፀን ውስጥ ያለው ጽንስ በደስታ ዘለለ ይላል። ክብርና ምስጋና ለአምላካችን ይሁን። የእመቤታችንንም ድምፅ ስትሰማ ኤልሳቤጥ በመንፈስ ቅዱስ ተሞላችና እንዴት አንቺ ወደ እኔ ትመጫለሽ? የአምላኬ የፈጣሪ እናት አለቻት። ድንግል ማርያምም ጸሎቷን በምን ጀመረች? ጎዶልያስ በማለት ጀመረች። እንደዚህ የትምህርት ርዕስ ነፍሴ እግዚአብሔርን ታላቅ ነህ ትለዋለች። ነፍሴ የእግዚአብሔርን ታላቅነት ታውጃለች። ነፍሴ ጎዶልያስ ትላለች አለች። ተአበዮ ነፍሴ ለእግዚአብሔር። ነፍሴ ማንን ታላቅ ታደርገዋለች? የኔና የናንተም ነፍስ በየትኛውም የህይወት አጋጣሚ እግዚአብሔርን ታውጅ። ቅዱስ ጳውሎስ ስለዚህ ነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ በሁሉ አመስግኑ ይላል። ሁልጊዜ ጎዶልያስ በሉ ማለት ነው። በማጣትም በማግኘትም በመሾምም በመሻርም በመውደቅም በመነሳትም በመታሰርም በመፈታትም በመበልጸግም በመደየትም ውስጥ ማንን እናመስግን ወገኖች? እግዚአብሔርን። እግዚአብሔር ታላቅ ነው እንበል። በእርግጥ የኛ አለማመስገን እግዚአብሔርን ከክብሩ አይቀንሰውም። ማመስገናችንን በአምላክነቱ ላይ የሚጨምርለት ነገር የለም። በእርግጥ እግዚአብሔር የኛ ምስጋና ያስፈልገዋል። የኛ ምስጋና ለእግዚአብሔር የሚያስፈልገው በአምላክነቱ ላይ የሚጨምርበት ነገር ኖሮ ሳይሆን የሰው ልጅ እሱን በማመስገን ስለሚባረክ ነው። ስለዚህ ባናመሰግነው ከእግዚአብሔር አይቀርበትም፣ ከኛ ይቀራል። ፍቅሩ፣ በረከቱ፣ ጥበቃውና ረድኤቱ ከኛ ይቀራል። ከኛ ሲቀርብን እኛ እንጎዳለን። እግዚአብሔር ሁል ጊዜ ቅዱስ ነው። የእግዚአብሔር ቅድስና በሰዎች ስለተመለከ የመጣ አይደለም። በዚህ ዓለም ላይ አንድ ሰው ንጉሥ ለመባል በስሩ የሚተዳደር ሕዝብ ያስፈልገዋል። አለቃም የሚሾመው የሚተዳደር ታናናሾች ሲኖሩ ነው። አንድ ሰው ታላቅም ተብሎ በቤት ውስጥ የሚጠራው ታናናሽ ልጆች ሲኖሩ ነው። ታናናሽ ወንድሞች የሌሉት ሰው በቤት ውስጥ የሚጠራ ብቸኛ ልጅ ተብሎ ይጠራል እንጂ በኩር ወይንም ታላቅ ተብሎ አይጠራም። ምክንያቱም ያለው ብቻውን ስለሆነ። ብቻውን የሆነ ንጉሥ አይሆንም። እግዚአብሔር ግን ብቻውን ንጉሥ ነበር ሕዝብ ሳይኖር። ምድራውያን ነገስታት እኛን ሲገዙን ነገስታት ተብሎ የተጠሩት የምንገዛ እኛ ስላለን ነው። እግዚአብሔር ግን በባህሪው ንጉሥ፣ በባህሪው ቅዱስ ነው። የሁል ጊዜ ታላቅ ዘላለማዊ ንጉሥ። እግዚአብሔርሰ ንጉሥ ውእቱም ቅድመ ዓለም። መዝሙረ ዳዊት መዝሙር 73 ቁጥር 12። ቅዱስ ዲዮስቆሮስም በመጽሐፈ ቅዳሴ ላይ እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ ይላል። እግዚአብሔር ከዓለም አስቀድሞ በመንግስቱ አለ። እግዚአብሔር በሶስትነቱ አለ። እግዚአብሔር በመለኮቱ አለ። ስለዚህ ሕዋሳቶቻችን በመሩን መንገድ ብቻ በመጓዝ መንፈሳዊ ስሜታችንን የምናንጸባረቅ ሳይሆን እኛ በነፍስ ምሪት፣ በመለኮታዊ ትምህርት ምሪት፣ በመጽሐፍ ቅዱሳዊ አስተምህሮ በቤተ ክርስቲያኒቱ የማስተማር መንገድ ሁል ጊዜ በማን መርካት ያስፈልገናል ወገኖች? በእግዚአብሔር ልንረካ ያስፈልጋል። ክርስቲያን ማለት ራሱን በመከራ ውስጥ ለማሳለፍ ወደ ሃይማኖት የመጣ ፍጥረት ነው እንጂ የኪሱ መጉደል፣ የገንዘቡ ማነስ፣ የአቅሙ ብዙ አለመግዘፍ ወይንም በስጋ ነገሮች ስለጎደሉበት ስርዓት አምልኮን ትቶ አምላኩን ማምለክ እግዚአብሔርን ማክበር ትቶ ወደ ኋላ የሚያፈገፍግ አይደለም። ክርስቲያን ማለት ሁል ጊዜ እያመሰገነ የሚኖር ችግር እንኳን ቢመጣ እግዚአብሔር ታላቅ ነው ማለት አላቆምም። ነብዩ ዕንባቆም እንዳለው ምንም እንኳን በለስ ባታፈራ ከወይን ሐረግ ፍሬ ባይገኝ እርሻዎች መብልን ባይሰጡ ላሞች ከጋጡ ውስጥ ቢጠፉ በጎች በረት ውስጥ እንኳን ባይገኙ እኔ ግን አለ በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ አለ። ሁል ጊዜ ጌታ እግዚአብሔር ኃይሌ ነው ይላል። ባገኝም ባጣም እግዚአብሔር ኃይሌ ነው። ለካ ድሆች ብንሆንም ኃይላችን እግዚአብሔር ነው። ባለጸግነታችን ለካ እግዚአብሔር ነው። አቅም ባይኖረንም ጉልበታችን ለካ እግዚአብሔር ነው። የእግዚአብሔር ታላቅነት በእኛ መኮሰስ አይቋረጥም። ቤታችን ውስጥ ቁሳዊ ነገሮች ሊጠፉ ይችላሉ እንጂ እግዚአብሔር አይጠፋም። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ያለ ዕንባቆም ሁሌ በእግዚአብሔር ደስ ይለኛል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 17 በትልቁ ቪላ ወይንም በደሳሳ ጎጆ በንጹህ ጤንነት ወይንም በደዌ ተመትቶ በአልጋ ላይ ቢኖር የሰው ልጅ ተሳክቶለትም ሳይሳካለትም ሁል ጊዜ እግዚአብሔር ታላቅ ነው ጎዶልያስ ሊል ያስፈልጋል። ሁሌ እንዲህ ልንል ስንተኛ፣ ስንነሳ፣ ጠዋት ለኪዳን፣ ሰርክ ለቅዳሴ ወይንም ማታ ለጉባኤ ወደ ቤተ መቅደሱ ስንመጣ የዕጣኑን መዓዛ ስናሸት
የቤተ መቅደሱ መብራት የመቅረዙ ሻማ በርቶ ስናይ ሕይወታችን ፍንትው ብሎ እንዲበራ እግዚአብሔርን እናክብር። ጎዶልያስ ስንበል፣ ጸበሉን ስንጠጣ፣ የዕጣኑ መዓዛ ወደ ውስጣችን ሲገባ ከሰማዩ ህብረት ተካፋዮች ለመሆን በምድር ያለችዋን የእግዚአብሔር መንግስት መገለጫ በሆነች በቤተ መቅደሱ ስንቆም ማን ታላቅ ነው እንበል ወገኖቼ። በቃ በጸበሉ ያመመንን ቦታ ስንዳስስ፣ በቅዱሱ ሰውነታችንን ነክቶ ለአልትራሳውንድና ኤክስሬ የተሰወረው ሐኪም ያልቻለውን ህመም የሚፈውስልን እግዚአብሔርን ታላቅ ነው እንበለው። ያን ጊዜ የምንመኘውን ስኬት፣ የምንናፍቀውን ደስታ፣ የምንሮጥለትን ሰላም እናገኛለን። እርሱ መንፈግ የማያውቅ ለጋስ፣ መከልከል የማያውቅ ሰጪ፣ ቢሰጥ የማያልቅበት ደግ አባት ስለሆነ ስሙ ለዘላለም የተመሰገነ ይሁን። አብይ እግዚአብሔር ወብዙ አኮቴቱ በሀገረ አምላክነ በደብረ መቅደሱ። መዝሙረ ዳዊት መዝሙር 47 ቁጥር 1። እግዚአብሔር ታላቅ ነው አለ ዳዊት። በተቀደሰው ተራራና በታላቂቱ ከተማ ማን ታላቅ ነው አለ? በእኛ ቤት ማን ታላቅ ነው? በንግዳችን ማን ታላቅ ነው? በስራችን ማን ታላቅ ነው? ውለን ስንገባ የሚጠብቀን ጠባቂያችን ታላቁ ማን ነው ወገኖቼ? ሕይወታችንን ሁሉ በእግዚአብሔር መዳፍ ማስደገፍ ሰውን በተረጋጋ ሰላም እንዲኖር ያደርገዋል። እኔና እናንተ በትራሳችን ስር ያስቀመጥነው የሥጋ ምኞት ነው ቅዠት የለቀቀብን። እግዚአብሔር ታላቅ ነው ብሎ የተኛ እንቅልፉ ጥሩ ይሆናል። እግዚአብሔር ታላቅ ነው ብሎ የተነሳ ይሳካለታል። እግዚአብሔር ታላቅ ነው ብሎ የተጓዘ ይሳካለታል። እግዚአብሔርን ይዞ የሚከስር የለም። ሁል ጊዜ ስንነሳና ስናርፍ ስንጨርስ እግዚአብሔርን እናክብረው። ምናልባት ለዚህ ጥሩ ምሳሌ ይሆናሉ ብዬ አስባለሁ ኢትዮጵያውያን ድንቅ አትሌቶቻችን፣ የተዋህዶ ልጆች፣ የቤተ ክርስቲያን ኩራቶች። እግዚአብሔር ጉልበታቸውን ያጠንክርላቸው። በዓለም አቀፍ ደረጃ እኛ በየመንገዱ በዚህ በአውደ ምሕረቱ ቆመን ከምንሰብከው የበለጠ ወንጌልን ሰብከው ኢትዮጵያ የክርስቲያን ሀገር መሆኗን የሚያውጁ አሉን። እግዚአብሔር የተመሰገነ ይሁን። ገና ሲነሱ እነርሱ ወይንም ወደ ልምምዱ ሀገር ሲሄዱ ትንሽ ቀን ሲቀረው ነው የሚሄዱት። ብዙ ጊዜ ሄደው ማዛ ቢቆዩ የሚያባክኑት ገንዘብ ወይንም የሚረዳቸው ኃይል የለም። ከደሃ ሀገር ሲነሱ ለውድድሩ ቀናት ሲቀር ይሄዳሉ። ሌሎች ምዕራባውያን በምግቡ ጠንክረው አየሩን ተለማምደው ውድድሩ ከመካሄዱ ከወር በፊት ወይንም ከዚያም ቀደም ብሎ ይሄዳሉ። ቀኑ ሲደርስ ሩጫው ሲጀመር ያላወቃቸው ወይንም ያልታዩ ሰዎች በአይን ፊት ያልሞሉ ግዙፋን ያልሆኑ ግን እግዚአብሔርን የያዙ ትንንሾች ቢሆኑ ትልቁን እግዚአብሔር የያዙት ሩጫው ሲጀመር ተኩሱ ሊተኮስ ሲል የመጀመሪያው የተኩስ መነሻ ሲጀመር ሌሎቹ ፊሽካውን ሲጠባበቁ እነሱ ግን ከኔ ጋራ እግዚአብሔር ሆይ ተነስ ይላሉ። ስወጣ ወደዚህ ሩጫ ከኔ ጋራ ማን ይውጣ ይላሉ። እግዚአብሔር ሆይ ከኔ ጋራ ተነስ ይላሉ። የማያሳፍራቸው አባት ሲነሱ ይዘውታልና ሲጨርሱ እንዲያመሰግኑት በጉልበታቸው ላይ ኃይል እየጨመረ ከነሱ ጋር ይሄዳል። 10,000 ሜትር ከጨረሱም በኋላ በዚያ ዝለት ውስጥ እግዚአብሔርን አይረሱትም። ጎዶልያስ ብለው ጨርሰው ይገባሉ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔርን የያዘ ሁሉ ጊዜ ያሸንፋል፣ ሁሉ ጊዜ ይረታል። በቃ ስወጣ አብረኝ ውጣ። እዛ የኦሪት ዘጸአት ምዕራፍ 33 ቁጥር 16 ላይ ሙሴ የእግዚአብሔርን ታቦት ጽላቱን ከዛ ከእግዚአብሔር እጅ ከተቀበለ በኋላ በምስክሩ ድንኳን አስቀመጠው ይላል። የምስክሩን ታቦት በደብተራ ኦሪት በድንኳን ውስጥ አስቀመጠው፣ በመገናኛው ድንኳን። በዚያ ድንኳን ውስጥ የእግዚአብሔር ታቦት ከተቀመጠ በኋላ ሁሉ እግዚአብሔርን የሚፈልጉት እየቀረቡ መጸለይ ጀመሩ። በመጨረሻ እግዚአብሔርም ከዚህ ተነሱ ወደማሳያችሁ ከነዓን ለመሄድ ጉዞ ጀምራለሁ ሙሴን። ጽላቱን ይዞ ሊወጣ ሲል ሙሴ እግዚአብሔር ሆይ ከኛ ጋር ማን ይወጣል አለው። ስሜ የተጻፈበት ጽላት አለ፣ እኔ እወጣለሁ ከናንተ ጋር አለ። እግዚአብሔር ሆይ አንተ ከኛ ጋር ውጣ። በተቀደሰው ተራራ ስር ለጥጃ የሰገደው ሕዝብ ብቻዬን ከሄድኩ አልችለውምና አንተ ከኛ ጋር አውጣ። አንተ ከኛ ጋር ካልወጣ ከዚህ አንውጣ። አሁን ክርስቲያኖች ይሄን እንላለን። እግዚአብሔር ሆይ በሉ ሁላችሁም፣ አንተ ከኛ ጋር ውጣ በሉ። አሁን ከዚህ ስንወጣ እግዚአብሔር ከኛ ጋር ይውጣ። የታመመ ዘመዳችንን እግዚአብሔር ይማርህ ስንለው ይፈወሳል። የታሰረውን እግዚአብሔር ከስራት ያውጣ ስንለው ይወጣል። የተቸገርንበት ጉዳይ ቤታችን ስንሄድ ይሳካልናል። እዛ ሰይጣን የቋጠረብንን እግዚአብሔር ሆይ ከኔ ጋር አውጣ፣ እሱ ከቀደመልን ይፈታል። ከእግዚአብሔር ጋር ሆነን የማይፈታልን ችግር፣ የማንፈወስበት በሽታ፣ የማንወጣው ተራራ፣ የማናሸንፈው ትግል የለም። በዚህ ደስ ይበለን። እግዚአብሔር ከኛ ጋር አለ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ በሕይወታችን ውስጥ ሁሉ የማይተውን በችግራችን የሚቀድምልን እንቅፋቱን የሚያስወግድልን ማን ታላቅ ነው ወገኖች? እግዚአብሔር ታላቅ ነው።
በዚህ የትምህርት ነጥብ ውስጥ የእግዚአብሔርን ታላቅነት ስናይ መጀመሪያ የምንለው የተናቀውን የሚያከብር ታላቅ ነው እግዚአብሔር። የዓለም ጀግንነትና ታላቅነት ዓለም ቦታ የሰጠቻቸውን ሰዎች በማክበር ይገለጣል። የእግዚአብሔር ታላቅነት ዓለም የረሳቻቸውንና የናቀቻቸውን በማክበር እንደሚገለጥ መጽሐፍ ቅዱስ ይነግረናል። ብዙ ትንንሽ ነን ብለናል። የችግራችን ጉዳይ የኑሮ ደረጃችን በምንፈልገው የመዝናኛ ስፍራ ወይንም በምንፈልገው ሆቴል እንዳንመገብ አቅም ስላነሰን ራሳችንን እንደ ትንሽ እዛ ትልልቅ ገንዘብ የሚወጣበት የሚዝናኑት እንደ ትልቅ ቆጥረን እኛ እግዚአብሔር ያላሰበን ህዝቦች ነን ብለን ራሳችንን እስክንንቅ ድረስ ሰይጣን ተጫውቶብን ይሆናል። ወደ ማይተባችን ስንመለስ ግን በእኛ ትንንሾች ውስጥ የድል ማይተቡን አንገታችን ላይ እንድናስር የፈቀደልን የመስቀሉ ባለቤት አምላካችን እግዚአብሔር ታላቅ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እግዚአብሔር ብንናቅም ብናንስም ሁሉ ጊዜ ያከብራል። ታላቅ ነው እግዚአብሔር። በእኛ ህይወት የተናቀውን ያከብራል። ዓለም ብዙ የጣለቻቸው ሰዎች አሉ፣ እግዚአብሔር ያነሳል። የእግዚአብሔር ታላቅነት የሚገለጠው ትንንሾቹን እያነሳ በማክበር ነው። በማሳደግ ይታወቃል። ዓለም በመርገጥ እግዚአብሔር በማንሳት፣ ዓለም በማዋረድ እግዚአብሔር በማክበር ይታወቃሉ። ስለዚህ ከዓለም ጀግንነት ይልቅ የማን ፍቅር ይልቃል? ለኛ የእግዚአብሔር ፍቅር። ከዓለም ወዳጅነት ይልቅ የእግዚአብሔር ፍቅር ይልቃል። ዓለም የናቀቻቸውን ሰዎች እግዚአብሔር ያስታውሳል። እግዚአብሔር ለክብሩ የተጠቀመባቸው ሰዎች፣ መለኮታዊ ኃይሉን የገለጸባቸው፣ ተአምር ሊሰራባቸው ለክብር ተልእኮ ለመንፈሳዊ አገልግሎት የጠራቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ማቴዎስን ከቀራጭነት ወንበር ላይ ታላቅ አደረገው። ሉቃስን ከስር ማሽነት አንስቶ መንፈሳዊ ሐኪም መንፈሳዊ ዶክተር አደረገው። ጴጥሮስን ከአሳ ማጥመድ አውጥቶት ሰው የምታጠምድ ሰው የምትመርጥ የፍቅር መረብ በእጅ ላይ አስቀምጣለሁ ብሎ ጠራው። ታዲያ የአምላክ ታላቅ አይደለም እንዴ ወገኖቼ? ታላቅ ነው። ድንግል ማርያም እናታችንን እግዚአብሔር ታላቅ ነው ብላ ጸሎቷን የጀመረችውን እናት ሲጠራት ዓለም ለእርሷ ስፍራ አልሰጣትም ነበር። በኑሮ ደረጃ ከድሃ ቤተሰብ ስለነበረች እፎ ቤተ ነዳይ ሀደረ ከመ ምስኪን እምሰማያት ወረደ ላዕሌሃ ፈቲሆ ስነዚአሃ ወተወልደ እምኔሃ አለ ሊቁ። እንዴት ከድሃ ቤት አደረ? ስንት የነገስታት ቤተሰቦች እያሉ እንደ ምስኪን ከሰማያት ወርደው የእርሷን ባህሪው አድርጎ በበረት እንዴት ተወለደ? እግዚአብሔር ታላቅ ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ውስጥን አይቶ የሚያበለጽግ ነው። መሬት የሚያስቀምጥ ችግር በዓለም ላይ ቢኖረንም እኛ በዓለም የከበሬታ ስፍራ ለማግኘት የተፈጠርን ሳንሆን እግዚአብሔርን በዚህ ዓለም በማክበር በወዲያኛው ዓለም ልንነግስ የተዘጋጀን አክሊል የተዘጋጀልን ሰዎች ነን። የሰራዊት አባት እግዚአብሔር እኛን ሰው ሊያደርገን ወደ ምድር ሲመጣ የመጨረሻውን ቆሻሻ ስፍራ በረትን ነው የመረጠው። በዚያ ሲወለድ ታዲያ የተናቁት እረኞች ክብሩን አይተው ዘምረው በለጸጉ። እኔና እናንተም የተናቀውን የሚያከብረውን አምላክ ይዘናልና ሁሉ ጊዜ ጎዶልያስ የሚል አዋጅ በልባችን ሊነግስ ያስፈልጋል። እንደዚህ እንድንል መድኃኔ ዓለም ኢየሱስ ክርስቶስ ሁላችንንም ያግዘን። በእስራኤል ንጉስ በመጀመሪያው የእስራኤል ንጉስ በሳኦል ያዘነ እግዚአብሔር ከእሴይ ቤት ንጉስ እንዲቀባ ነብዩ ሳሙኤልን ላከው ይላል መጽሐፍ ቅዱስ። አንደኛ ሳሙኤል ምዕራፍ 16 ላይ በእስራኤል ሕዝብ መካከል ሕዝቤን እንዲያስተዳድር ሳኦልን ስላነገስኩ ተጸጸትኩ። ወደ ቤተልሔማዊው ወደ እሴይ ቤት ሂድና ከልጆቹ መካከል እኔ የማሳይህ ንጉስ አድርገህ ቀባህ አለው። ነብዩ ሳሙኤል እዛ ሲደርስ እሴይን ጠራውና ልጆቹንና እሴይን ባረካቸው ይለናል መጽሐፍ ቅዱስ። የተናቀውን የሚያከብር ሰዎች ቦታ ያልሰጠቻቸውን ሰዎች እርሱ ቦታ ሰጥቶ በዙፋን ላይ የሚያወጣ ደግ አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከእሴይ ቤት ልጅ ለመምረጥ ሲዘጋጅ መስዋዕቱን ሰዋና ልጆቹን መጀመሪያ ባረካቸው ነብዩ ሳሙኤል። ከዚያ ልጆችን አሳልፍ እግዚአብሔር ባንተ ቤት ውስጥ ሊነግስ ነው አለው። እግዚአብሔር በእያንዳንዳችን ቤት ይንገስ። በእውነት እሱ ከነገሰ ሰላማችን ይበዛል። እሱ ከኛ ጋር ካለ ሁሉ ይሳካል። እሱን ይዞ የሚያፍር የለም። በቃ ሰዎች እሱን ይዘው ተነስተው ይጨርሳሉ። አሁንም ከዚህ ስንወጣ ደግሜ እላለሁ እግዚአብሔር ከኔ ጋር ውጣ በሉት። ሰባኪው እዚህ መድረክ ላይ ሲወጣ ብቻዬን አልውጣ ከኔ ጋር ውጣ፣ ያኔ አንተ ትናገራለህ፣ ክብርህን ለሕዝብ ትናገራለህ ይበል። ዘማሪው ሊዘምር ሲወጣ ድምፅ አለኝ ብሎ እንዳይነሳ፣ የሚቀድሰው ዲያቆን ሊቀድስ ሲገባ ምናልባት ስግዱ ለእግዚአብሔር ብሎ ሁሉ ሲሰግዱ ምእመናኑ ሲያይ የእርሱ መቆም የሚገባውን ጸሎት ለማድረስ በእንተ ቅድሳት ለማንበብ እንደሆነ እንጂ መቆሙ ትልቅ ሆኖ አይደለም። ያኔ እግዚአብሔር ከሱ ጋር ወጥቷል። አለበለዚያ ቀድሶ ሲወጣ ኃጢአት ይረከበዋል። ሊዘምሩ ልብስ ሲለብሱ ሰንበት ተማሪዎች እግዚአብሔር ሆይ አንተ ከኛ ጋር ውጣ ይበሉ። ያለበለዚያ መሰናክል ይሆናል እንቅስቃሴያቸው በሙሉ። ሲወጡ ሌሎችን የሚያሰናክል በሽታ ይታይባቸዋል። እዚህም ስንገባ ስንወጣ ማን ከኛ ጋር ይውጣ ወገኖቼ? ሁሉ ጊዜ ከእሴይ ቤተሰቦች አንዱ እግዚአብሔር ከሱ ጋር እንዲወጣ የሚጸልይ ነበር። ነብዩ ሳሙኤልም እሴይ እስቲ ልጆችን አሳልፍልኝ አለው። የመጀመሪያው ልጅ እጅግ ለግላጋ ያማረ መልሎ ውብ
ሸጋ ልጅ ነበረ፣ ኤልያብ ይባላል። በስጋ ሲታይ ኤልያብን የመሰለ ውብ በዛ ዘመን እንዳልነበረ አንዳንድ መጻሕፍት ይናገራሉ። ኤልያብ ገና ሲያልፍ እግዚአብሔር ሆይ ልክ ነህ አለው ነብዩ ሳሙኤል። የመረጥከው ትክክል ነው፣ ይሄ ሰው አንተ ንጉሥ እንዲሆን የምትቀባው የሚገባ ሰው ነው አለ። እግዚአብሔር ግን እኔ አልመረጥኩትም ማለት የመልኩን ማማርና የቁመቱን ዘለግ ማለት አይታ አትሰናከል፣ እኔ የማየው ልብን ነው፣ ሰው ፊትን ያያል፣ ይሄን አልመረጥኩም ማለት። ውበታችን ነቢያትን የሚያሳስት ሸጋ እንኳን ቢሆን እግዚአብሔር ካልመረጠ ነው ዋጋ የለንም። ጌታ ሆይ ነብዩ እንዳሰበው ከሆነ ኤልያብ መልከ መልካም ነው፣ ደግሞም በኩር ነው። ስልጣን የሚሰጠው ለበኩር ነው አይደለም እንዴ? ግን የእግዚአብሔር ጸጋ ቀድሞ በመወለድ አይሰጥም፣ ቀድሞ ለፍቅሩ በመንበርከክ እንጂ። ለእግዚአብሔር ያልተገዛ ታላቅም ቢሆን አያገኘውም፣ የተንበረከከ ነው የሚያገኘው። ስለዚህ መጀመሪያ እኛ ራሳችን ትንንሾች እንኳን ብንሆን ለማን እናስገዛ? ራሳችንን ለእግዚአብሔር። ከእግዚአብሔር በታች ራሳችሁን አዋርዱ ነው ያለው መጽሐፍ። ከኃይለኛው ከታላቁ ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ ጎዶሎ አስበሉ፣ ያን ጊዜ እሱ ስለ እናንተ ያስባል ያከብራቸዋል አለ ቅዱስ ጴጥሮስ። እግዚአብሔር ሁላችንንም ያክብረን በእውነት። ሰባቱም የእሴይ ልጆች አለፉ፣ አልተመረጡም። ሌላ ልጅ የለህም አለው። እሴይ አለኝ፣ ገና ሕፃን ልጅ ነው፣ ብላቴና ነው። እሱ በጫካ ውስጥ ሆኖ በጎች ይጠብቃል። ስለዚህ እሱ እንኳን ለዚህ ክብር የሚበቃ አይመስለኝም። ራሱ ዳዊት ሲዘምር ምን አለ? እስመ አቡየ ወእምየ ገደፉኒ ወእግዚአብሔርስ ተወክፈኒ ምርሃኒ እግዚኦ ፍኖተከ። መዝሙር 26 ቁጥር 10። አባትና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ አለ። ምርሃኒ እግዚኦ ፍኖተከ፣ መንገድህን ምራኝ። ወላጆቻችን እስኪረሱን ድረስ፣ ወላጆቻችን ስፍራ እስከሚከለክሉን ድረስ ትንንሽ ብላቴናዎች እንሆናለን። እግዚአብሔር ከመረጠን ግን ማን ይጥለናል ወገኖቼ? ማንም። ስለዚህ ሲዘምር እስመ አቡየ ወእምየ ገደፉኒ ወእግዚአብሔርሰ ተወክፈኒ፣ እናትና አባቴ ትተውኛል፣ እግዚአብሔር ግን አለ ተቀበለኝ። እግዚአብሔር ይቀበለን ሁላችንንም። ሂድና አስጠራው አለው። እስኪመጣ ድረስ እኛ እዚያ እንረፍቅምና ልካ አስመጣው አለው። ነብዩ ዳዊት ሕፃኑ ልጅ የእረኝነት ኮረጆውን እንዳንጠለጠለ ወንጭፉን እያወዛወዘ ግን አንድ ትልቅ በገና ተሸክሞ እግዚአብሔር ታላቅ ነው ጎዶልያስ እያለ ይዘምር ነበር። ነፍሱ የእግዚአብሔርን ታላቅነት የምታውጅበት ክርስቲያን ወድቆ አይወድቅም። መጀመሪያ ነፍሳችን ለእግዚአብሔር ክብርን ትስጥ፣ ቤታችን ለእግዚአብሔር ክብርን ይስጥ። በመኝታችን ላይ እግዚአብሔርን እንዲነግስ ፍቀዱለት፣ ጎዶልያስ በሉ። ትዳሩን ስትጀምሩ ጎዶልያስ ብላችሁ ጀምሩ። እግዚአብሔር ታላቅ ነው። ያኔ የሚወለዱት ልጆች የእግዚአብሔርን ክብር የሚያውጁ ይሆናሉ። ቤት ውስጥ ምግባችንን ስንጀምር ማዕዳችንን አቅርበን ልንበላ እጃችንን ስንሰነዝር የእግዚአብሔርን ስም እንጥራ፣ ጎዶልያስ እንበል። አንተ ከሌላ አይስማማንም፣ በዚህ ምግብ ማን ከኛ ጋር አይኖር፣ አንተ ኑርልን እንበል። ያን ጊዜ የበላ ነው ይስማማናል። ስንተኛ እግዚአብሔርን እናክብር። ጌታ ሆይ አንተ ከኔ ጋር አደር። በመኝታዬ ውስጥ አንተ ከኔ ጋር ከሌለ ትራሴን እያኘኩ ላድር እችላለሁ በቅዠት። ሌሊቱ የሚያስፈራ ጦር ሜዳ ይሆንብኛል። ስለዚህ አልጋ ላይ ተኝቼ በቅዠት መሬት ላይ እንዳልወድቅ እንዳልፈጠፈጥ በመኝታዬ ውስጥ አንተ ጠብቀኝ። እግዚአብሔር ይጠብቀን ሁላችንን። እንደዚህ ካልን ይረዳናል። ዳዊት ገና መጣ ብቅ አለ። ዳዊት ብቅ ሲል ወንድሞቹ በሙሉ ሳይመረጡ ወደ ጥግ ቆመው አየ። እንዲህ ብሎ ዘምሯል ራሱ። ንዑሳነ እምአኀውየ ወወሬዛ በቤተ አቡየ ወርኢ አባገ አቡየ። በቤቴ በአባቴ ቤት አለ፣ ከወንድሞቼ መካከል ትንሽ፣ በአባቴም ቤት ብላቴና፣ የአባቴን በጎች የምጠብቅ ግን አኀውየ ሰሰናያኖ ልሂቃን፣ ወንድሞቼ በጣም የሚያማምሩና ትልልቆች ናቸው። ግን አለ ወይ ሰምረ ቦሙ እግዚአብሔር አልመረጣቸውም። ማንን መረጠ? እግዚአብሔር። አባቱ የናቀውን ዳዊትን መረጠ። አንተም ትመረጣለህ። አቅምህ ወይንም የኢኮኖሚ አቅምህ የገንዘብ ማጣትህ ትንሽ አድርጎ ይሆናል። እግዚአብሔርን ካከበርከው ትልቅ ነህ። በዚህ ዓለም ለእኔና ለእናንተ ትልቁ የመጨረሻው ማይረጋችን ከማን ጋር መኖራችን ነው? ከእግዚአብሔር ጋር መኖራችን። ሰውን ከእግዚአብሔር ጋር መኖር ያለመልመዋል እንጂ አያደርገውም። ሰውን እግዚአብሔርን እያከበረ መኖር ከፍ ያደርገዋል እንጂ ዝቅ አያደርገውም። በእግዚአብሔር ክብር የሚመላለስ ሰው አይወድቅም። እግዚአብሔር ከውድቀት ሁላችንንም ይጠብቀን። ከዚያ ዳዊት ወዲያውኑ ጎንበስ አለ። የተቀደሰው የእግዚአብሔር ዘይት በዳዊት አናት ላይ ከሳሙኤል እጅ ፈሰሰ። ገና ዳዊት ሲመጣ እኮ ነው ደርቆ የነበረው የዘይት ቀንድ ይላል በሳሙኤል እጅ ላይ ያለ ፈላ። እግዚአብሔር የመረጠው ሲመጣ ክብርና ምስጋና ለስሙ ይሁን። ዳዊትን በትህትና ስለ እግዚአብሔር ክብር አጎነበሰ። በአናቱም ላይ የንግስና ዘይት ፈሰሰበት። ከዚያ ደቂቃ ጀምሮ የእግዚአብሔር መንፈስ ወደ ዳዊት መጣ ይላል። አንደኛ ሳሙኤል ምዕራፍ 16 ቁጥር 15። እግዚአብሔር የነገሰበት ወይንም እግዚአብሔር የከበረበት የእግዚአብሔር ክብር የእግዚአብሔር መንፈስ በላዩ ላይ የመጣበት የእግዚአብሔር ሰው ዳዊት ገና በሕፃንነቱ ከብሮ ሳለ
ከንጉሱ ከሳኦል ላይ ግን የእግዚአብሔር መንፈስ ሸሽቶ ነበር። በዚህ ጊዜ የተቀባው ዳዊት ሕፃን ስለነበረ በወቅቱ በተነሳው የፍልስጤምና የእስራኤል ጦርነት ለመሳተፍ ብቁ አልነበረም። ስለዚህ እሱ በጎች እየጠበቀ ሶስቱ ትልልቆቹ የእሴይ ልጆች ወደ ጦር ሜዳ ሄዱ። አንደኛ ሳሙኤል ምዕራፍ 17 ቁጥር 1 ላይ ፍልስጤማውያን ጭፍሮቻቸውን በሰኮትና በአዜቃ መካከል በኤፌስ ደሚም አሰፈሩ ይላል። ሳኦልም እስራኤላውያንን ይዞ በኤላ ሸለቆ ሰፈረ ወይንም መሸገ። እስራኤልም ፍልስጤማውያን በአንድ ወገን ተራራ ላይ ወጥተው ቆሙ፣ እስራኤልም በሌላው ወገን ተራራ ላይ ወጥተው ቆሙ። ያን ጊዜም ከፍልስጤማውያን መካከል በጀግንነት ያደገ የጌት ሰው ጎልያድ ዋነኛ ፍልስጤማዊ ጀግና መጣ። የዚህ ሰው ቁመት 6 ክንድ ከስንዝር ነው። ግዝፈቱ እጅግ ከፍ ያለ ነበረ። መጽሐፍ ላይ ሲጠቀስ የለበሰው ልብስ ጥሩሩ እንኳን 500 ሰቅል ይመዝናል ይላል መጽሐፍ ቅዱስ። ትከሻው የነሐስ ጭሬ፣ እግሮቹም የነሐስ ገንባሌ፣ ጦሩ ደግሞ 600 ሰቅል የሚመዝን ብረት ነበር። ባጭሩ ይህ ሰው ብረት ለበስ ጦረኛ ግዙፍ ወታደር ነበረ። በእስራኤላውያንና በፍልስጤማውያን መካከል ባለው ሜዳ ቆሞ እናንተ የሳኦል ባሪያዎች አለ ወደ እስራኤላውያን፣ እንግዲህ እናንተ የሳኦል ባሪያዎች ናቸው፣ እኔ ደግሞ አለ ፍልስጤማዊ ጀግና ነኝ። ከናንተ መካከል አንድ ሰው ከኔ ጋር ይዋጋ፣ እኔ ካሸነፍኩ ባሪያ ትሆናላችሁ፣ እናንተ ውስጥ አንድ ሰው ካሸነፈኝ እኛ ባሪያዎች እንሆናለን ብሎ ተሳለቀባቸው። ሳኦልና ወታደሮቹ ይህንን ነገር ፈሩ ይላል። በእርግጥም የዓለም ዛቻ እግዚአብሔርን ላላከበረች ነፍስ ያስፈራል። ብዙ ነገር አስፈርቶናል። አሁን ባለንበት ዘመን የኑሮ ውድነት የጎልያድ ድምጾን አስፈርቶናል። የህይወት አለመስተካከል አስፈርቶናል። የሚነገረው ዛቻና ማስፈራሪያ አስደንግጦናል። አሕዛብ ቢላዋቸውን ይዘው ወደ ቤተ መቅደሱ መጥተዋል ክርስቶሳውያንን ለማረድ። ይህ አስፈርቶናል። በየበዓላቸው በሚጠቀሙት ሲስተም በዝተናል ብለዋል። ግን እኛን የሰው መብዛት ያስፈራናል እንዴ ወገኖቼ? እኛ በለጥናችሁ ወይንም በዛን ከናንተ ሳንል ትላንት በእንግድነት የተቀበልናቸው ሰዎች በመግደል የእግዚአብሔር ሕዝብ የሚቀነስ መስሏቸው በዛን ብለው ረብሸውናል። ዓለምን ያዳነውን ጌታም በተለያየ ስብከት መሰል ፕሮፓጋንዳቸው እየነኩ ሕዝቡን ለማወክ ጀምረዋል። ግን እግዚአብሔር የተከለው አይነቀልም። የማቴዎስ ወንጌል ምዕራፍ 15 ቁጥር 13 ላይ አባቴ ያልተከለው ሁሉ ይነቀላል ይላል። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር የሌለው ሕዝብ ቢበዛ አይረብሸንም። ኦሪት ዘዳግም ምዕራፍ 7 እንደዚህ ይላል፣ እግዚአብሔር በብዛት ቢያምን ኖሮ ዓለምን ለማዳን በስጋ ሲገለጥ መምረጥ የነበረበት 12 ደቀ መዛሙርት ወይንም 72 አርድእት ብቻ አሊያም ከሴቶች 36 ቅዱሳት አንስት ብቻ ባልሆነ ነበር። በብዛት አያምንም እግዚአብሔር በጥራት እንጂ። በዚህ ዓለም ላይ የአሕዛብን መብዛት፣ የመንገዱን መሙላት፣ የአራጆቻችን መሰለፍ ሊያስደነግጠን አይገባም። ማንቱ ሰይታጎላው አንተ ሰተየሉ ነው። እነሱ ይወድቃሉ ክርስቶስ ስለሌላቸው፣ እኛ እግዚአብሔር አለን። ደስ ይበለን። ስንታረድ እንበዛለን፣ ስንገደል እንሰፋለን። እኛ አንጠፋም፣ እግዚአብሔር አለ ከኛ ጋር። የጎልያድ ጩኸት፣ የጎልያድ ፉከራ፣ አምላክ የሌለው ሕዝብ ፕሮፓጋንዳውን ቢነዛ፣ ፖለቲካውን ሽፋን አድርጎ የእግዚአብሔር ሕዝብ ላይ ቢነሳ እኛ አንፈራም። ማን ከኛ ጋር አለ ወገኖቼ? እግዚአብሔር ከሱ ጋር ያለለት ሕዝብ ምስጉን ነው ይላል መጽሐፍ። በቃ እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው። ስለዚህ በብዛት አናምንም። እንዲህ ይላል ኦሪት ዘዳግም ምዕራፍ 7 ቁጥር 6 ላይ ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆን ዘንድ አምላክህ እግዚአብሔር መረጠህ። እግዚአብሔርም የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና፣ ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁ የማለውን መሐላ አስቦ እናንተን መረጠ ይላል። ይሄ ለኛ ክብራችን ነው። ክብርና ምስጋና ለስሙ ይሁን አምላካችን። እኛ በመብዛት አናምንም፣ በመጥራት ነው። ስለዚህ የአሕዛብ ብዛት አያስፈራንም። ክርስቶስ የሌላቸው ወገኖች መንገዱን ዘግተው በስተናል ቢሉ እኛ አይረብሸንም። እኛ የማንን ወገኖች? ሁል ጊዜ እግዚአብሔርን እያከበርን እንኖራለን። እንደዚህ እንዳለ እስራኤላውያን ፈሩ ይላል። ሕፃኑ ዳዊት ከእረኝነት ቦታ አባቱ ልኮ አስጠራውና ሕፃን ስለሆንክ ሂድና የጦሩን ሁኔታ ለወንድሞችህም ስንቅ አድርስ ብሎ ላከው። ለጦርነት አይገባም የተባለው ልጅ የእግዚአብሔርን ታላቅነት እያመሰገነ ወደ ጦር ሜዳ ሄደ። እዛ ሲደርስ ፍልስጤማዊው የጌት ሰው ጎልያድ 40 ቀን ሙሉ ሕዝቡ ላይ ሲገዳደር ነበር። እስራኤላውያንን ፈርተው ነበር። ሳኦልም ወደ ድንኳኑ መሽጎ ቁጭ ብሎ አዝሎ ነበር። ዳዊት ገና ሲመጣ አየው ፍልስጤሙን። ያው እግዚአብሔር ሕዝቦችን የሚገዳደር ይሄ ፍልስጤማዊ ማን ነው አለ። እኔ ይህንን ሰው ሄጄ በራሴ መታዋለሁ፣
ይሄ ወሬ የሳኦል ድንኳን ውስጥ ደረሰ፣ ጊዜያዊ ቤተ መንግስት ውስጥ። ያን ጊዜ ወዲያውኑ ዳዊት ተጠራ ይላል። ዳዊት ወደዚያ መምጣት ጀመረ። እንደመጣ ዳዊት በጀግንነት የተናገረው ቃል ደስ ይላል። ንጉሥ ሆይ አለ፣ 1000 ዓመት ንገስ፣ ስለ እርሱ የማንም ልብ አይውደቅ። እኔ ባሪያዬ ሄጄ ያንን ፍልስጤማዊ ራሴ በእጄ እመታዋለሁ አለ። አንደኛ ሳሙኤል ምዕራፍ 17 ቁጥር 32። በተሸበረው ሕዝብ መካከል የእስራኤልን ኩራት ለመመለስ ሕፃኑ ዳዊት በገናውን እየደረደረ የእግዚአብሔርን ክብር በመግለጥ ተነሳ። እግዚአብሔር ከእርሱ ጋር የነበረ ሰው ወይንም እግዚአብሔር ከእርሱ ጋር የሆነለት ክርስቲያን በሰው ፊት ሁል ጊዜ የከበረና በሰገነት ላይ ያማረ ውበት ያለው ይሆናል። እግዚአብሔር ከእርሱ ጋር የሆነ የተከበረውን የእግዚአብሔር ሕዝብ የሚደፍር ማን ነው አለ ዳዊት ቁጥር 26 ላይ። አንደኛ ሳሙኤል ምዕራፍ 17 ቁጥር 26። እግዚአብሔርን ስንይዝ የወገናችን ጭንቀት ይገባናል። የተራበ ወንድማችን ጩኸት ይሰማናል። የታመመ ወገናችን ችግር ይሰማናል። እግዚአብሔርን ስንይዝ እግዚአብሔር ከኛ ጋር ካለ የእስራኤልን ፍርሃት ሊያስወግድ በወንድሞቹ መካከል እኔ እችላለሁ አለ። ሕፃኑ ዳዊት ለሚያየው ሰው ጭብጥ አይሞላም፣ ግን ስሙና ጀግንነቱ ወንዴው አምላኩ ከሱ ጋር እንዳለ ስለሚያሳይ ተነሳ። ክርስቲያን በማንኛውም ጉዳይ ሲነሳ ማንን ይዞ ሊነሳ ያስፈልጋል? ተንቀል ሊሆን ይችላል። እግዚአብሔርን ይዘን እንነሳ። ዛሬ ስማችን በዲክሽነሪ ላይ ኢትዮጵያ ተብሎ ረሃብ ተብሏል። ወደ መጽሐፍ ቅዱስ ስንመጣ ይህንን ቋንቋ ፈተው እኛን ረሃብ ያሉን ሰዎች ግን የሀገራቸው ስም መጽሐፍ ቅዱስ ውስጥ የለም። ኢትዮጵያ ግን ከ40 ጊዜ በላይ ስሟ ተጽፏል። ክብርና ምስጋና ለአምላካችን ይሁን። ድሆችን ብንሆን የተናቅንም ብንሆን ማን አለ ከኛ ጋር? እግዚአብሔርን እናክብር። ይህ ትውልድ አሁን እያከበረ ያለው የ2000 ወይንም እስራሜት በዓል አሊያም ሚሌኒየም የሚባለው ዘመነ ክርስትና ነው። ክርስቶስ ከተወለደ 2000 ዘመን ሞላው። ከዚህ በኋላ ለእኔና ለእናንተ ወንጌል የሚሰብክልን ሌላ ኃይል የለም። አለ እንዴ ወገኖቼ? የለም። እግዚአብሔርን እያከበርን እንኖር። በልማቱም ሆነ በተለያዩ የእድገት ፈርጆች መሮጥ የምንችለው ማንን ስንይዝ ነው? እግዚአብሔርን ስንይዝ። ሁሉም እግዚአብሔር ታላቅ ነው ይበል። ዳዊት ሕፃን ነው ግን እግዚአብሔርን አከበረ። አሁን በቤተ መንግስት ፊት ቆሟል። የትም ሊያቆመን የሚችለው እግዚአብሔርን ማክበራችን ነው። መጽሐፋችን ላይም የተጻፈው ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ያለ እግዚአብሔር እርዳታ ይቺ ሀገር መኖር አትችልም። 2000 ዘመን የተከበረው እግዚአብሔር ተይዞ ነው። አሁንም ይህ ትውልድ ለዚህ ዘመን ሲበቃ ከእድል ጋራ ብዙ ኃላፊነትን ይዞ ነው። ከአባቶቻችን የተረከብናትን ሀገር ለትውልድ ለማስረከብ የአባቶቻችን ልጆች ልንሆን ያስፈልጋል። ባለፈው ዘመን አባቶቻችን ይቺን ሀገር ለዚህ ሲያበቋት እጆቻቸውን ወደ እግዚአብሔር ዘርግተው እግዚአብሔር ታላቅ ነው ብለው ነው ብራና ዳምጠው ፊደል ቀርጸው ለዚህ ሕዝብ ዕውቀትንና ጥበብን ሰጥተውታል። የአባቶቻችን አምላክ እግዚአብሔር ይመስገን። ደንን ጠብቀው ሀገሪቱን ከተፈጥሮ ድርቀት ጠብቀዋታል። ይህ አዲሱ ዘመን ሲመጣ ዛፍ እንትከል የሚለው ጥሩ ተግባር ወይንም ጥሩ ስነ ምግባር አባቶቻችን አስቀድመው ቤተክርስቲያንን ያሸበረቁበት ትልቅ ስራ ነው። የአሕዛብን ማምለኪያ ቤት ሂዱ፣ ደረቅ ነው፣ እግዚአብሔር የሌለበት ደረቅ ነዋ። እቺ ቤተክርስቲያን ዛፎችን በምእመናን መስላ በየቤተክርስቲያኑ አጸዶች መልተዋል። እቺ ሀገር እቺ ቤተክርስቲያን ባትኖር እቺ ሀገር ምን ትሆን ነበር? እቺን ሀገር ለመከላከል በዚች ቤተክርስቲያን ስር ያሉ አባቶች ናቸው እግዚአብሔርን አክብረው ለዚህ የበቁት። ታቦት ይዘው ድንበር አስጠብቀዋል እኮ። የካቲት 23 ጊዮርጊስ የሚከብረው ድል ለማድረግ ጣሊያንን ለመመለስ እኮ ድንበር ድረስ የተዋጉት መከላከያ ሰራዊት በሌለበት ዘመን መከላከያ ኃይል ሆና የተዋጋችው ይቺ ቤተክርስቲያን ናት። ያኔ የነበሩት አገልጋዮቿ ነገስታቱ በሙሉ ታቦት ካልያዝን አናሸንፍም ብለው ጊዮርጊስን ይዘው ተዋግተው አሸነፉ። የካቲት 23 ጊዮርጊስ በዚህ ይከብራል። ክብርና ምስጋና ለአምላካችን ይሁን። ዛሬ አንዳንድ ሰዎች የዚችን ቤተክርስቲያን ታሪክ ሳያውቁ እግዚአብሔርን አክብራ መኖሯን ሳይረዱ ሲገፏት እናያለን። ሌሎቹም ደግሞ አምላካችን ይክበር ይመስገን። ዛሬም ታላቅ ነው እግዚአብሔር በኢትዮጵያ ሁሉ ጊዜ ክቡር ነው። እነዚህ አባቶች በጸሎታቸው፣ በልመናቸው፣ በምስጋናቸው ጸበል አፍልቀው ህዝቡን ከደዌ በሽታ ታድገውታል። ጤና ጥበቃ ሳይኖር የመጀመሪያዋ ጤና ጥበቃ ይቺ ቤተክርስቲያን ናት። ትምህርት ሚኒስቴር ሳይቋቋም የመጀመሪያዋ ትምህርት ሚኒስቴር ይቺ ናት። ዛሬም ለአልትራሳውንድ እና ለኤክስሬ እምቢ ያለው በሽታ አባቶቻችን ጎዶልያስ ብለው ለእግዚአብሔር ራሳቸውን ቢያስገዙ በስማቸው የፈለቀው የአቡነ ተክለ ሃይማኖት ጸበል፣ የቅዱስ ጊዮርጊስ ጸበል፣ የድንግል ማርያም ጸበል የህዝቡን የድሃውን በሽታ እየነቀለ ጤና እየመለሰለት ነው። እንደ ድህነታችንማ የት ሆስፒታል ገብተን ልንታከም የካርድ ማውጫውን እንኳን ምን ከፍለው የለንም። አሁንም ጎዶልያስ እንበል። እግዚአብሔር ሐኪማችን ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር የዳበሰው ይፈወሳል።
ስለዚህ የመጀመሪያው ሆስፒታል ቤተክርስቲያን ናት። ዛሬም ሐኪም ሊፈውስ ያልቻለው በሽታ እዚህ ቤተክርስቲያን ውስጥ ነው። ስለዚህ ከመንፈሳዊ አባቶቻችን በመንፈሳዊ እጆቻችን የተረከብናትን ቅድስት ሀገር ሳትበረዝ ለማስተላለፍ ለሚቀጥለው ትውልድ ለማስረከብ እግዚአብሔርን የሚያከብር ልብ ይኑረን። እንደ ዳዊት የተናቀ ችግር ውስጥ ልንኖር እንችላለን። የኑሯችን ደረጃ በምዕራባውያን አስንቆን ይሆናል። ግን ማንን እያከበርን እንኑር ወገኖቼ? እግዚአብሔርን እያከበርን እንኑር። ሁሉም እግዚአብሔር ታላቅ ነው ይበል። ጎዶልያስ ይበል። ባለስልጣኑም፣ ወታደሩም፣ ገበሬውም፣ ወዛደሩም፣ ዶክተሩም ሁሉም እግዚአብሔር ታላቅ ነው ይበል። ባለስልጣኑም ወንበር ላይ ሲወጣ እንዳይቆረቆረው፣ ፍትህ እንዳያዛባ፣ ዘረኝነት እንዳይረብሸው፣ ህዝቡን እንዳይጨቁን ኑሮ እያስወደደ ጎዶልያስ ይበል። ካለበለዚያ የተቀመጠበት ወንበር ነገ ይገለብጠዋል። እግዚአብሔር የሌለበት ወንበር አይመችም። ካህኑም እግዚአብሔርን አክብሮ ነው የሚገባው። ዲያቆኑም እግዚአብሔርን አክብሮ ነው ተንሱ ለጸሎት። እግዚአብሔር ታላቅ ነው እሱን ለማናገር ተነሱ የሚለው። ካህኑም ክርስቶስ በሱ ላይ እንዲነግስ ጸልዮ ነው ለሁላችሁ ሰላም ይሁን የሚለው። ወታደሩም ሀገር ሲጠብቅ ወገኑን በዱላ በመቀጥቀጥ ስልጣኑን አያሳይ። እግዚአብሔር ታላቅ ነው ይበል። ሀገሪቱን የጠበቀው ወታደሩ የተሸከመው ብረት ሳይሆን ኢትዮጵያ የዘረጋችው እጅ ነው ወደ እግዚአብሔር። ያለ እግዚአብሔር ከተማ ዋጋ የለውም። መዝሙር 126 ላይ እግዚአብሔር ከተማን ካልጠበቀ ወታደሮች ይላል በከንቱ ይተጋሉ። እግዚአብሔር ቤትን ካልሰራ አናጺዎች ወይንም ግንበኞች ወይንም ሰራተኞች በከንቱ ይደክማሉ። ያለ እግዚአብሔር ሕይወት ባዶ ናት። እግዚአብሔር ከሌለ ክብር የለም። ስለዚህ ወታደሩን ብረቱን ተሸክመው የተሸከምኩት ብረት ሳይሆን ሀገሪቱን የጠበቀው ማን ነው የጠበቀው ይበል ወገኖቼ? እግዚአብሔር ነው የጠበቀው ይበል። እግዚአብሔር ነው ይቺን ሀገር የጠበቃት። ስለዚህ እግዚአብሔር ታላቅ ነው የሚል ይነግሳል። ለዓለም የሚያስፈራው ግዝፈት ተራራ የሚያክል ችግር ይደረመሳል። አሁንም ህዳሴም ተባለ ምንም ተባለ እግዚአብሔር ካልተመለከ የኑሮ ውድነቱ የህይወት ችግር መምጣቱ አይቀርም። ችግር የሚወገደው ማንን ስናከብር ነው ወገኖች? በቃ ከላይ ጀምሮ ከትልቁ ባለስልጣን እስከ ትንሹ ተራው ምስኪን ሰው እግዚአብሔርን ሊያከብር ያስፈልጋል። እቺ ሀገር ዛሬ እስራኤላውያን በስነ ምግባራቸው ጉድለት ያጧትን ታቦተ ጽዮን ይዛ ሀገርን ከድንበር ትጠብቃለች። አፍሪካን ስናጠና በታሪክ ውስጥ ያለ ቅኝ ግዛት ራሷን ባህል ይዛ ሳትበረዝ የኖረችው ኢትዮጵያ ናት እኮ። አሁን ዲሞክራሲ ወይንም ነጻነት በሚባል ጉዞ ውስጥ ግብረ ሰዶማውያን እውቅና ይሰጠን አሉባት። እዚች ሀገር ላይ እድገት ይሄ ነው እንዴ? እግዚአብሔር ይክበር በእኛ ቤት። ይህንን እሾህ ከእግዚአብሔር ይንቀልልን። ስለዚህ ክርስቲያን ሁል ጊዜ እግዚአብሔርን ማክበር አለበት። ችግር ይወገዳል፣ በሽታ ይወገዳል። እነዚህ ጎልያዶች ናቸው። ረሃብ ይወገዳል። ነጻነት ማጣታችን ከኛ ይወገዳል። የእውቀት ማነስ ከኛ ይወገዳል። በእውቀት ብርሃን እንኖራለን። ህይወታችን ያንጸባርቃል። ማንን ስናከብር ወገኖች? እግዚአብሔርን ስናከብር። እስራኤልን ከጎልያድ ድንፋታ ለመታደግ ህፃኑ ዳዊት ጎዶልያስ ብሎ ነው የተነሳው። በቃ እግዚአብሔር ታላቅ ነው፣ እግዚአብሔር ክቡር ነው፣ እግዚአብሔር ልዑል ነው ብሎ ተነሳ። የዚህን ሰው መንፈሳዊ ልብ ያጠና የእስራኤል ንጉሥ ሳኦል የራሱን ካባ ወለቀና ቆራጥነቱን አይቶ አለበሰው። ክብርና ምስጋና ለአምላካችን ይሁን። እውነት ይወራት ከተባለ ታሪክ ይዘከር ከተባለ የኢትዮጵያ ቤተክርስቲያን ወይንም ኢትዮጵያውያን ምእመናን እኛ ከማን ጋር አድገናል ወገኖቼ? ከእግዚአብሔር ጋር። አለት ፈልፍሎ የሰሩ አባቶቻችን ምስክር ናቸው። ዓለምን የሚያስደንቀው ህንጻችን የላሊበላ ህንጻ የማን ነው? የኛ ነው። የኛ ነው። የኦርቶዶክስ ነው አይደለም እንዴ ወገኖቼ? አክሱም ጽዮን የማን ናት? የኛ ናት። ይሄ ታሪካችን። በዚህ ደስ ይበልህ። እግዚአብሔር የማይነቃነቅ ትውልድ አድርጎ ሰርቶናል። ሰዎች እንደሚቆፍሩልን ጉድጓድማ ሁሉም ይችን ቤተክርስቲያን ለመቀራመት እንደሚያደርገው ሩጫማ አልቀናን ነበር። ያልጠፋ ነው ከማን ጥበቃ የተነሳ ነው። ስለዚህ የጠበቀንን አምላክ እናክብረው። ጎዶልያስ እንበል። እኔ ከእግዚአብሔር ጋር አድጌያለሁ። ሕፃን ሆኜ አንበሳና ድብ ወደ እኔ እንኳን ቢመጣ አለ አይችለኝም አለ ዳዊት። በዚህ ጊዜ ሳኦል አወለቀና ካባውን አለበሰው። ምናልባት ንጉሥ ነው ብሎ እንዲፈራ ብሎ ይሆናል። ለበሰውና መለስ ቀለስ አለ። ከዛ በኋላ አልቻለም። አሃ ይቺ ልብስ የኔ አይደለችም አለ። ጥሩ ውሳኔ ነው እዚህ ጋር የምናየው ውሳኔ። ዳዊት ወዲያውኑ ይላል የሳኦልን ካባ አወለቀና ጣለ። እኔና እናንተን እየጠለፈ የጣለን ዛሬ የሳኦል ካባ ነው። እህቶቻችን መንጨባረሩን ውበት አድርገውታል። የምዕራባውያን ባህል ነው የሳኦል ካባ። ራቁት መሄድ መልበስ ሆኗል። አለማማር ውበት ሆኗል። በዚህ ዘመን ልብስ እየተለተሉ መጓዝ፣ ሎቲ እያንጠለጠሉ መሄድ፣ ግብረ ሰዶማዊነት፣ ሹሩቤነት፣ እነዚህ የሳኦል ካባዎች ናቸው። ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን አይቀይርም ይላል ትንቢተ ኤርምያስ ምዕራፍ 23 ቁጥር 13። እኔና እናንተ ቀየርን። ሚሌኒየማችንን ልናከብር፣ የእስላማዊት በዓላችንን ልናከብር ደፋ ቀና በምንልበት ጊዜ ኢትዮጵያ የራሷን ድግስ ደግሳ መጠበቅ ሲገባት ምዕራባውያን አቀንቃኞችን በብዙ ሚሊዮን ብር ገዝታ
ሀገሯ ጋብዛ ነበር። የኢትዮጵያ ባህል እንዴት ይከበራል ብለው የራሳቸው ነጻነት ያላቸው ጀግና ጥቁር ህዝቦች፣ የራሳቸው አምላክ ያላቸው ከብሉይ ኪዳን ጀምሮ የመጀመሪያዎቹ የሃይማኖት ተቀባዮች ብሉይ ኪዳንንም አዲስ ኪዳንንም የተቀበሉ ህዝቦች ናቸው ብለው ታሪካችንን የሚያውቁ ሲመጡ ሀገራቸው የሰለቻቸውን አለባበስ ለብሰው እህቶቻችን ጠበቋቸው። ሀገራቸው የሰለቻቸውን መንጨባረር ወንድሞች ይዘን ጠበቅናቸው። ሎቴ አንጠልጥለን በእብድ ጎዳና ላይ ቆመን ሀገራቸው ትተዋቸው የመጡትን ዘፋኞች እዚህ ያዩ ኢትዮጵያዊ መልኩን ቀየረ። እግዚአብሔር ይሄንን ከኛ ላይ ያርቅልን። በእውነት እግዚአብሔር ይሄን አይወድም። የሳውል ካባ አይመችም። የክርስቲያን ልብሱ መንፈሳዊ ልብሱ መንፈሳዊነቱ ነው። ክርስትናው እኛ ለብሰናል አናውልቅ። የኛ ልብሳችን መንፈሳዊነታችን ነው። ኢትዮጵያዊ መልኩን አይቀይርም። ክርስቲያን ልብስህን አትስጥ። እሱ ክርስቶስ ነው ያንተ ልብስ። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት ምኞቱ እንዲፈጸም ይላል። ለሥጋ አታስቡ ወይንም ለሥጋ አታድሉ። ሮሜ 13:14 ላይ ክርስቲያን ብቻ አትባሉ፣ ክርስቲያን ሁኑ። የዓለምን ካባ አውልቁ። የስምንተኛው ሺህ ልጆች የሚባለው ተረት በእኛ አይፈጸም ነው። መዝሙረ ዳዊት መዝሙር 11 ላይ ዳዊት ይህንን አይቶ የስምንተኛው ሺህ መዝሙር ዘመረ። መዝሙር 11 የስምንተኛው ሺህ ዘመን መዝሙር ይላል። በቤታችሁ ስገቡ አንብቡት። አድነኒ እግዚኦ እስመ አልቀይር። የአባቱን ፈለግ የሚከተል ሰው ቢጠፋ፣ አለማማን ውበት፣ ድንቁርና እውቀት፣ መራቆት ልብስ መልበስ መስሎ ቢታየው አድነኒ እግዚኦ እስመ አልቀይር ወውህደ ሃይማኖት ምጓለም ያው ከንቶ ይትናገሩ አዱ ምስለ ካልኡ በከናፍረ ጎህሉት ልበ ወበልብ ይትናገሩ። አድነኛ ቤቱ ደግሰው አልቋልና በሰው ልጆች ዘንድ መተማመን ጎድሏል። በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ አለ። አንዱም በአንዱ ላይ ክፋትን ይናገራል። በአፋቸው አምሮባል፣ በልባቸው ይራገማሉ አለ። እግዚአብሔር ከእንደዚህ አይነት ትውልድኛን ይጠብቀን። ስምንተኛው ሺህ ሰው ከእውነት ጋር ላለመስማማት የታጠቀ ይመስላል። በውሸት ሜዳ ላይ የምንዘንጥበት ዘመን ላይ ደርሰናል። ይሄ የእኛ መልክ አይደለም። እርቃን መሄድ፣ እንብርት እያሳዩ መጓዝ፣ ሰውነት አንጨባሮ መጓዝ ይሄ ክርስቲያናዊ አይደለም። ሴቶቻችን ሲጋራውን ተረከበውታል። የወንዶቹን ለማላቀቅ ቤተክርስቲያን ስትሮጥ በሴቶቹ ቦርሳ ውስጥ የሲጋራ ፓኮ መገኘት ጀመረ። ተበላሽተናል። እግዚአብሔር ይድረስልን ወገኖቼ። ከዚህ መውጣት አለብን። ይሄ የሳኦል ካባ ነው፣ አይመችም። ዳዊት ይሄ ልብስ አይመቸኝም ብሎ አወለቀ። በሳኦል ልብስ አይደለም ዳዊት ማሸነፍ ያለበት፣ በእግዚአብሔር ክብር ነው። በእኛ ላይ እግዚአብሔር እንዲነግስ ነው መጽሐፍ ቅዱስ የሚነግረን። ወንድሞች ሆይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ አለ። ሮሜ 12:2 ላይ ይህንን ዓለም አትምሰሉ፣ መንጨባረሩን አትምሰሉ፣ ዝሙቱን አትምሰሉ፣ ዘፋኝነቱን አትምሰሉ፣ ምቀኝነቱን አትምሰሉ፣ መዋሸቱን አትምሰሉ። እግዚአብሔርን የምታከብሩ ሁኑ፣ ጎዶልያስ በሉ አለ። እናንተ የእግዚአብሔር ናችሁ፣ በሚሞት ስጋችሁ ኃጢአት አይንገስ፣ በክርስቶስ ደም የተቀደሳችሁ ኢትዮጵያውያን ልዩ ፍጥረቶች ነን። እኛ ክርስትናን ይዘን በጽናት ይኖርን፣ ሃይማኖታችንን ከአኩሪ ባህላችን ጋር የተረከብን። ስለዚህ ክርስቲያን እግዚአብሔርን እያከበረ ቢኖር ይበጀዋል እንጂ አይጎዳውም። እኛ ተይዘናል፣ ሌላ ባህል አያስፈልገንም። ለብሰናል፣ ሌላ ልብስ አያስፈልገንም። ክርስቶስ ነው ልብሳችን። አይደለም እንደ ክርስቲያኖች አውልቁት ያለምን ካባ። የሳኦል ካባ ዝሙት ነው፣ ይውለቅ። የኛ አይደለም። መዳራቱ የኛ አይደለም። ሌሊቱን ሙሉ ሲደንሱ ማደር የኛ አይደለም። በሲጋራውና በአሽሹ ታጥሮ መዋል የኛ አይደለም። ልብስ አውልቆ እርቃን መሄድ የኛ አይደለም። የኛ ክርስቶስን ለብሶ መኖር ነው። የኛ በቤተ መቅደሱ እያስቀደሱ መኖር ነው። የኛ እግዚአብሔርን እያመለኩ መኖር ነው። እኛ የእግዚአብሔር ነን፣ ተይዘናል። እኛ ሌላ አያስፈልገንም። ያስፈልገናል እንዴ ወገኖች? አስፈልገንም። የሰው ተውሰን ብንዘንጥ ዋጋ የለውም። በሽንፈት ሜዳ ላይ አይፎከርም። የራሳችን ድል አለን። ያም አምላካችን እግዚአብሔር የሰጠን የቀደሙ አባቶቻችን ታግሎ ዲያብሎስን ያሸነፉበት እርሱ ጌጣችን ነው፣ ክርስትናቸው። እሱን ይዘናል፣ በሱ ነው የምንኖረው። መንፈሳዊነታችን ነው የኛ። እስቲ አንድ ነገር ምሳሌ ልጥቀስላችሁ። አጃቢ ነህ። አሁን ሰርግ ላይ ተጠርተ ልብስ የለህ፣ ሱፍ ተውሳል፣ ዝንጥ ብለህ ሄዳል። መቼም አምሮብሃል። የሰው ወርቅ ምንድን ነው የሚባለው? እሱ ላይ ልመጣ ነው። ለጊዜው ማማሩ አይቀርም የሰው መሆኑ ካልታወቀ። ዘላቂነት የለውም ለማለት ነው። ዘንጠህ ለብሰ ቆማል። በስማ አንተ እንዴት አምሮብሃል እባክህ፣ ልዩ ሆነ የለ እንዴ? በጣም ሄዶብሃል ሱፉ ሲል ጓደኛ አመሰግናለሁ እግዚአብሔር ይስጥልኝ ትላለህ። እሱ ሲያልፍ ዮሐንስ የሰጠኝ ሱፍ ያምርብኛል ማለት ነው።
እንደዚህ እኮ ነው። ያንተ ስላልሆነ የማን ስለሆነ? ልብሱ የተውሶ ስለሆነ። በቃ እኛ በተውሶ መዘነጥ አንችልም። የሳኦል ካባ ቢለብስ ንጉሥ መስሎት አሸነፈ እንጂ እግዚአብሔርን ይዞ አሸነፈ አይባልም ነበር ዳዊት። አያችሁ፣ ከእግዚአብሔር ጋር በመኖር ነው ሰይጣንን ማሸነፍ የምንችለው። ክርስቲያን ሰይጣንን የሚያሸንፍበት ጉልበቱ ማን ነው ወገኖቼ? ታላቁ እግዚአብሔር ነው። እግዚአብሔርን አክብር። አንተ ሌላ አያስፈልግህም። የዓለም ልብስ አያስፈልግህም። ተይዘሃል እኮ አንተ። እግዚአብሔርና እግዚአብሔር ይዞሃል። ኳስ ልታዩ ትገባላችሁ። ፕሪሚየር ሊግ፣ የእንግሊዝ ፕሪሚየር ሊግ ወይንም የስፔን ፕሪሚየራ ሊጋ፣ የጣሊያን ሴሪያም ሊሆን ይችላል፣ የአፍሪካ ዋንጫም ይሁን ኳስ ልታይ ትገባለ። ብቻ ጫዋታው ኃይለኛ የሚጠበቅ ጫዋታ ነው። ወይ ይሄ የፈረደበት የአርሰናልና የማንቸስተር ጫዋታ ነው። ወንበሩ በጊዜ ጥቅጥቅ ብሎ ሞልቶ እየሰማችሁ ነው። እግዚአብሔር የውስጥ ጫጫታችሁን ሁሉ ይስማላችሁ። ገብታል፣ ወንበሩ ግጥም ብሏል። አንተም ቦታ አግኝታል። ጓደኛ ከጎነ የተቀመጠው መጣው ብሎ ጃኬቱን አውልቆ አስቀምጦ ይወጣል። ከዛ በኋላ ሁሉም ሰው ይወጣል፣ ጃኬቷን እያየ ይመለሳል። ቦታው ምን ስለሆነ ነው? ንገሩኝ፣ ምን ስለሆነ ነው ቦታው? ተይዟል ቦታው። አንተም የአንገት መስቀል ይሄን ያህል ይዋጋላል። ሰይጣን ወደ አንተ ይመጣል። አየህ፣ ተይዘሃል ለካ። አንዳንድ ጊዜ መኪና ያላቸው ሰዎች መኪናቸውን ለማቆም እየነዱ ይሄዳሉ አይደል? ከዚያ እየነዱ ይመጣሉ። ሊመጡ ቦታ ለማቆሚያ ሪዘርቨር ተብሎ ተጽፏል በትንሹ። አሃ ለካ ተይዟል። ጎናቸው ያለው ያው ቦታ አለ ሲል ያው ተይዟል እኮ ነው የሚለው። ተይዟላ፣ አንተም ተይዘሃል ነው። መስቀልን አትጣል። ሌላ ጌጥ አያስፈልግህም። ልብስህ ክርስቶስ ነው ማለት ይሄ ነው። መስቀልን እሰር። አንተ ንስሐ ሕይወት ነው፣ ስጋው ደሙ ነው። ክርስቶስን መልበስ ንስሐ ገብቶ መቁረብ ነው። ቢያድፍ የሚያጥበው አምላክ ያለው ሕዝብ ደስ ሊለው ያስፈልጋል። ብናድፍ እንኳን የሚያጥበን፣ ብንቆሽሽ የሚያጸዳ፣ ከፍቅሩ የማይለየን ደግ አባት አለን። ደስ ይበለን። ስሙ የተመሰገነ ይሁን አምላካችን። ተይዣለሁ በል በፍቅሩ፣ በእግዚአብሔር ፍቅር። መስቀል አንገት ላይ ይሰራ። አንዳንድ ጊዜ ምን እንላለን እኛ? መስቀል አንገታችን ላይ በሌለ ጊዜ ሊያሳልሙን ሲሉ ካህናት የታል ማይተብ? አይ ሻወር ስወስድ ተበጠሰ። ግን ቀጭኗ 1 ግራም አልሞላ ብለን በግድ አንቀን ያሰርናት ወርቅ አትበጠስም ሻወር ስንወስድ። ክር ሲሆን ግን እዛ ጋር በምላጭ ነው እንደምናሸው፣ በብርጭቆ ወረቀት ነው። ጠንካራው ሐር አልበጠስ። አልተያዝክማ በክርስቶስ። ከሌላ መልበስ ፈልጋል። ማይተብን እሰር። ክርስቲያን አንገቱ ላይ ያለው ትንሽ መስቀል ሰይጣንን የሚከላከልለት ነው። ክርስቲያን ሆይ የአንገትን መስቀል አውልቀህ የጣልከው ዓለምን በጥበቡ የመሰረተውንና በፍቅሩ ያዳነን እግዚአብሔር ስላላወቅከው እኮ ነው። አንድ መናፍቅ ሊሰብክ ሲመጣ ወይንም በእምነት ከኛ ወገን ያልሆነ ቢጽ ሐሳዊ ሐሰተኛ ወንድም ሲመጣ አንገታችን ላይ ያለው መስቀል ሲያይ እኮ ይመለሳል። አሃ ይሄማ አክራሪ ነው ብሎ ይመለሳል በሰውኛ። ሰይጣንማ መስቀሉን ገና ከሩቅ ሲያይ ይሄ ሰው ተይዟል ብሎ ይመለሳል። አንገታችን ባዶ ሆኖ ሰይጣን ጨፈረብን። እግዚአብሔር ሰይጣንን ከኛ ላይ ያርቅልን። አንተ ተይዛል፣ ተላቀቅ። የሳኦል ካባ አያስፈልግም። ለብሰሃል አምላክህን ክርስቶስን። እርሱን ልበሱት ነው የተባልነው። በቃ አንተ ተማርካል፣ ክርስቶስ ማርከዋል። ፍቅሩ በዓለም ሕግ ስትማረክ ልብስህን ታወልቃለህ፣ ቀበቶን ትፈታለህ፣ ጠበንጃን ትጥላለህ፣ ጫማን ታወልቃለህ፣ ትበረከካለህ። እግዚአብሔር ግን ሲማርክ ያስታጠቃል። ወገባቸው የታጠቀ መብራታቸው የበራ ይሁን። ለሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሞ ሲማርክ ሳያቆስል የሚማረክ አባት ነው ያለን። አያችሁ፣ ሳያቆስል ቆስሎ የማረከን አባት ክርስቶስ አለን። ክብርና ምስጋና ለስሙ ይሁን። በፍቅሩ ተማርከናል። ተሰበር በቃ ሌላ አያስፈልግም። ለዚህ ነው አንድ የሥነ መለኮት ሊቅ እግዚአብሔር ሆይ ምርኮኛ አድርገኝ አለ። ያን ጊዜ ነፃ ሆናለሁ። ለካ በእግዚአብሔር ቤት ስትማረክ ነፃ ትወጣለህ። ዓለም ግን ስትማርክ ታስራለች። እግዚአብሔር ሲማርክ ይፈታል። ጎዶሎ ያስበልና ተፈታ። እግዚአብሔር ከስራታችን ይፍታን ሁላችንን። እግዚአብሔርን ይዞ የተፈታ ዳዊት የሳኦልን ካባ አውልቆ በድፍረትና በጀግንነት ወደ ጎልያድ ሄደ። በአይን ሲታይ የጎልያድ ጋሻ ጃግሬ እንኳን ዳዊትን ጨምድዶ ለመጣል በቂ ነበረ። ግን ግዙፉ ጎልያድ ፊት ሲሄድ አልፈራም ዳዊት። ለምን? እግዚአብሔርን ይዟላ። የአሕዛብ ጩኸታቸውና እሪታቸው ሆይታቸው እኛን ያስፈራን እግዚአብሔርን ስላላከበርነው ነው። አሁን እግዚአብሔርን እናክብር። ሺህ ቢሆኑ እንኳን አንተ አንድ ከሆንክ ትረታለህ። የምታማትበው ትምህርተ መስቀል ሰይጣንን ያባረርልሃል። ደስ ይበልህ። ክርስቶስ የሌለው ሕዝብ አንተን አያሸንፍህም። ጀግና ሕዝቤ ነው፣ ንጹሕ ሕዝቤ ነው። ክብርና ምስጋና ለአምላካችን ይሁን። ዳዊት ሄደ፣ ጎልያድን አልፈራም።
ለምንድን ያልፈራው? እግዚአብሔር አለ ከእርሱ ጋር። በሕፃኑ ዳዊት ላይ ግዙፉ እግዚአብሔር አለ። በአንገት ትንሿ መስቀል ግዙፉ እግዚአብሔር አለ። ማይተብን አትጣል ጎዶልያስ በል። መስቀል ማሰር ጎዶልያስ ማለት ነው። ርኢክዎ ለኃጥእ አብየ ወተላዕለ ከመ አርዘ ሊባኖስ ወሶበ ገባ ኃጣይክዎ ሐሰስኩ ወይረከብኩ መካኖ አለ። መዝሙር 36 ቁጥር 35 ላይ ዳዊት ኃጢአተኛናል እንደ ሊባኖስ ዛፍ ከፍ ከፍ ብሎ አየሁት፣ ስመለስ ግን አጣሁት፣ አድራሻውን ስፈልግ እንኳን የለም አለ። ለምን? አብ ያልተከለው ነዋ። ስለዚህ ግዙፉ ዳዊት ሕፃኑ ዳዊት ግዙፉን ጎልያድ አልፈራም። ማን ከእርሱ ጋር ስላለ? እግዚአብሔር ከእርሱ ጋር ስላለ እየተጠጋ በትናንሽ እጆቹ ይላል ምንድነው? ወነሳይኩ ሰለስተ አእባነ ውስተ ፈለክ፣ 3 ጠጠሮች ሮጬ ለቀምኩ አለ። መጽሐፍ ላይ 5 ይላል፣ አንዱ ላይ 3 ይላል። 5ም ለቀመ 3ም። ዳዊት ግን ስንት ተጠቀመ ወገኖቼ? አንድ ብቻ ተጠቀመ። እግዚአብሔር ያለበት አንድ ዓለም ከተሸከመችው 1000 ይበልጣል። የእግዚአብሔር አንድ ዓለም ከምትሰጠን 7 ይበልጣል። ክርስቲያኖች የእግዚአብሔር አንድ ይሻለናል ከዓለም 7 ስጦታ። ወዲያው እንጭፉ ላይ ድንጋዩን አስቀመጠ፣ አወዛወዘ። በቃ ወጸፍኩ ውስተ ፍጽሙ ይላል ራሱ ዳዊት ሲናገር። የእግዚአብሔርን ስም ጠርቼ ወረወርኳት አለ። በዚህ የትምህርት ርዕስ ሕፃኑ ዳዊት ወንጭፉን አሽከረከረ። በእግዚአብሔር ስም እመጣብሃለሁ አለው። አንተ ጭሬና ጦር ይዘህ ወደ እኔ ትመጣለህ፣ እኔ ግን አለ በእግዚአብሔር ስም እመጣብሃለሁ። በማን ስም እመጣብሃለሁ አለው? ጎዶልያስ ብዬ እመጣብሃለሁ፣ እግዚአብሔር ታላቅ ነው ብዬ እመጣብሃለሁ አለ። አሁን ወነጨፋትና ድንጋዩን በፍጥነት ላካት። እግዚአብሔር መንገዷን ያስተካከለላት። የዳዊት ድንጋይ የጎልያድ ግንባር ውስጥ ተሰንቀራ ገባች። ግዙፉ ጎልያድ ግንድስ ብሎ ወደ መሬት ወደቀ። ክብርና ምስጋና ለአምላካችን ይሁን። ከዚያ ወዲያውኑ ሮጠ፣ መሳሪያውን ተቀበለና የጎልያድን ትልቁን ሳንጃ ወይንም ሻሞላ ተቀብሎ አንገቱን ቆረጠውና የእስራኤልን ኩራት የመለሰ እግዚአብሔር ታላቅ ነው አለ። እስራኤላውያን በእልልታ አሰሙ። የእግዚአብሔር ክብር ነገሰ። በዳዊት ትንሽ እጅ ግዙፉ ጎልያድ ወደቀ። ዛሬም የተናቅነውን እኛን ማን ያከብረናል ወገኖቼ? ጎዶልያስ እንበል። እንዲህ እንድንል መድኃኔዓለም ክርስቶስ ሁላችንን የሚያገዘን። አንድ ትንሽዬ ነጥብ አይቼ ትምህርቴን እጨርሳለሁ። ሁለተኛው እግዚአብሔር ታላቅ ነው የምንልበት የተረሳውን የሚያስታውስ እግዚአብሔር ታላቅ ነው። ምን የሆነውን የሚያስታውስ ወገኖቼ? የተረሳውንና ትላንትና ገንዘብ እያለን አጠገባችን ጋር የነበሩ ሰዎች ዛሬ ረስተውናል። ኑሯችን አልሳካ ሲል በስልጣናችን የፈለጡ የቆረጡ፣ በገንዘባችን ያዘዙ፣ በሰርጋችን ላይ የራሳቸውን ድግስ ያከናወኑ፣ በንብረታችን ያዘዙና የጋበዙ ሰዎች ስናጣ ሊርቁን ይችላሉ። እግዚአብሔር ግን መጨረሻ ላይ ይመጣና ኑሯችንን ይገነባል። ሰዎች ቢተውን እንኳን የማይተውን ማን ታላቅ ነው ለኛ ወገኖቼ? ክርስቲያን ሆይ ለኛ ትልቁ እርካታችን በእግዚአብሔር ክንድ ላይ መደገፍ ነው። እግዚአብሔርን የያዘ ሁሉ ይሳካለታል። ምንም ላይኖር ይችላል። ተረስተሃል። በዓለም ስፍራ ቦታ አጥተ ሊሆን ይችላል። ግን እግዚአብሔር ታላቅ ነው በል፣ ይሳካልሃል። ታላላቅ ሰዎች ምስኪኖችን ይረሳሉ። እግዚአብሔር ግን የተረሱትን በማስታወስ ይታወቃል። ሁሉን ያስታውሳል። የእግዚአብሔር ታላቅነት አንዱ መገለጫው ዓለም የረሳቻቸውን ሰዎች ማስታወስ ነው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 የሚያሳዝን ታሪክ ያለው አንድ ሰው ለዚህ ትምህርት ጥሩ ርዕስ ይሆነኛል ብዬ ተስፋ አረጋለሁ። ይህ ሰው 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ በስቃይ የሚኖር ሰው ነበር። ሕይወቱን በሙሉ በበሽታ የገፋ። በዚያ ወቅት በቤተ ሳይዳ በበጎች በር በነበረች 5 መመላለሻ በነበሯት በመጠመቂያይቱ ስፍራ ተኝቶ በዓመት አንድ ጊዜ ውሃውን የሚያነዋውጥ መልአክ ሲመጣ ቀድሞ የገባ ይፈወስ ነበር። በሽተኞች ሁሉ ሲቀድሙት 38 ዕድል አምልጦታል። አንድ ቀን ግን የብቸኞች አባት እግዚአብሔር የተረሳውን ሰው ሊያየው መጣ። ይሄ ሰው ተረስቷል። ልብ በሉ፣ መረሳቱን ራሱ ይናገራል። ሰው የለኝም ቁጥር 7 ላይ ዛሬ ሰው የለኝም የሚሉ ድሆች የሉም ወገን? የረሳቸው ገንዘብ እያለን ያለፍናቸው ሰዎች የሉም? እግዚአብሔር መጀመሪያ እኛን ይጠይቀናል። የት ነህ ይላል። አዳም ሆይ የት ነህ ሲጠፋ፣ ቀጥሎ ደግሞ ወንድም ቃየን የት ነህ? ወንድም አቤል የት ነው? ቃየን ሆይ አለው። የወንድሜ ጠባቂ ነኝ ብለህ ትመልሳለህ። እግዚአብሔር ይተዋል፣ ከተወህ ትቅበዘበዛለህ። ሰው የረሳቸውን እናስታውስ። መንፈሳዊነት የተረሱትን ማስታወስ ነው። እግዚአብሔር የተረሳውን የሚያስታውስ፣ ሰው የጣለውን ከፍ የሚያደርግ፣ ከጉድጓድ አንስቶ ዙፋን ላይ የሚጭን ደግ አባት ነው። ስሙ ለዘላለም የተመሰገነ ይሁን። ሁል ጊዜ እግዚአብሔር ተአምር ሲሰራ እናያለን። ጎዶልያስ እንበላ ታዲያ። ይህንን የምንልበት መንገድ የተረሱትን ማስታወስ ነው። ስንቶቻችንን እንጀራ ቤታችን እየደረቀ ስንት ረሀብተኛ ሲለምነን እግዚአብሔር ይስጥልኝ እያል እንጀራ ቤታ
ቤታችን ጣራ ላይ አስጥተን በዓል ሲደርስ ወቅጠነው ግማሽ ምንድነው ጠላ አድርገን የምንጠምቀው ስንቶቻችን ነን? ልብሶቻችን ካርቶኒያችንን ሙሉ ሞልተው ድሃ በእግሩ እየሄደ አውጥተን ያልሰጠን ስንቶች ነን? እቤት አልጋ ስር ቦታውን ያጨናነቀው ወይንም ካርቶኒ ሞልቶ የማትለብሰው ልብስ ብዛቱ ስንት ነው? አውጣና ስጥ። ድሆችን ማስታወስ ነው ክርስትና። እግዚአብሔርን ማክበር ታቦት ሲወጣልል ማለት ብቻም አይደለም። አስቀድሶ አሜን ብሎ መሄድም ብቻ አይደለም። ክርስትና የሚጣፍጠው በተግባር እየተገለጠ ሲኖርበት ነው። ክርስትናም ሕይወት የሚሆነው መስማት ብቻ ሳይሆን ማድረግ ነው። አውጣና ስጥ ለድሃ ወዳጅክ። ልብሶቻችን ካርቶኒውን ሞልተዋል። እናውጣና እንስጥ። እንዳንለብሰው ፋሽን አዲስ ገዝተናል። እንዳንሰጠው ስስት አንቆ ይዞናል። እንዲህ ከሆነ እግዚአብሔርን አናገኘውም። ወንድሜ ድሃ ወዳጅን እንዴት አደረ በለው። ምስኪን ጎረቤትን አስታውሰው። ባለጸጎች እግዚአብሔርን የሚያስታውሱበት እድል ቢኖር ይሄ ነበረ። እያንኳኩ ለድሆች መስጠት። በዓልን የምናከብረው ወደ መቅደሱ መገስገስ ብቻ ሳይሆን ወደ ድሆች ቤት ሄደን ስንመለስ ወደ መቅደሱ ብንገባ እግዚአብሔር እጁን ዘርግቶ ይቀበለናል። ሰው የለኝም ብለው ስንት ድሆች ከሰሱን። ፍትህ አጥተው በእስር ቤት የሚማቅቁት ስንት ናቸው? ጸበል እየናፈቃቸው ንስሐ አባታቸው አልጎበኛቸው ያለ ድሆች ምዕመናን ስንት ናቸው? ካህናቱ የሚጎብኙ ይህ ሰው ማግለል የሚባለው ነገር ወደ አባቶቻችን መንፈሱ እየመጣ ያሳዝናል። ሁሉም ጋር አይደለም፣ አንዳንዶቹ ጋር ይመለሱ። ድሃውን ቤት ጸበል ያስፈልገዋል። ሀብታም ቤት ቀን በቀን ይረጫል ላሜራ በር እየታየ። ድሃው ቤት ጸበል ናፈቀው። ድውዩ ተኝቶ የሚታጠብበት ቅዱስ ውሃ አጣ። እረ ድሆቹን ጎብኙ ይላል እግዚአብሔር። ሕዝቤን አጽናኑ። ድሃውም ሀብታሙም የእግዚአብሔር ነው። እግዚአብሔርን የምታከብር ነፍስ ድሃ ትጎበኛለች። በፍትህ ማጣት የታሰሩትን እንጠይቃቸው እንጂ ሰንበትን ወይን ቤት እየሄዱ ለድሆች ጠያቂ ለሌላቸው ምግብ መስጠት ነው። ሰው የለኝም እያሉ እየከሰሱን ነው። እኛ ቤት እንጀራ እየደረቀ ጠላ ይሆናል፣ ድርቆሽ እየተደረገ ሌላው ቤት አሮበታል። የሚበላው አጥቷል ቆሎ ምስኪኑ። ስንቶቻችንን የሳር ፍራሽ ወይንም የስፖንጅ ፍራሽ ስንገዛ የጥጥ ፍራሻችንን ኮሪደር ላይ ጫነው የቁንጫ መናሪያ የሆነ መመላለሻ ኮሪደራችን ባሮጌ ፍራሽ ተዘግቷል። እዚህ በየቤተ ክርስቲያኑ ታዛ ስር በረንዳ ላይ የተኙ ድሆች አሉ አይደል? እግዚአብሔርን የምታከብር ነፍስ አውጥታ ትስጥ። አውጣና ስጠው። ምን ያደርግልሃል? እንዳተኛበት የስፖንጅ ገዝተሃል ወይ ስፕሪንግ ገዝተሃል። ያኛውን ፍራሽ አውጣና ስጥ። ቤታችን ጓዳ መንገዱን ሁሉ ያለው ልብስ ዳው ሊለብሰው ይፈልጋል። ኧረ እንስጥ ሲሆን አዲሱን አውጥቶ መስጠት እኮ ነው። ሰው የለኝም አሉ። ልክ ናቸው። እንጀራ እየሻገትን እኛ ተርፎን ሌላው የሚበላው ሲያጣ እግዚአብሔር ከዚህ ይሰውረን። እኛን ስስት ወደ እግዚአብሔር ቤት እንዳንገባ ወይንም ወደ እግዚአብሔር እቅፍ እንዳንሄድ አንቆ የያዘን የእሾህ አጥር ነው። ከዛ ተላቀቅ፣ አውጣና ስጥ። ድሃውን አስታውሰው። ሰው የለኝም እንዳይልህ። ድሃ ወንድምህን የታመመ ወዳጅህን ጠይቀው። ከትልቅ እስከ ትንሽ ሁሉም ድሆችን ይጠይቅ። ያኔ እግዚአብሔር ይገባል እኛ ቤት። ጎዶልያስ ማለት ይሄ ነው። ይሄ ሰው 38 ዓመት ሙሉ እናትና አባቱ ቤተሰቦቹ ዘመዶቹ ሁሉ ረስተውታል። ከባድ ነው። 38 ዓመት ሙሉ ማስታመም እንደ ሰው ሲታሰብ ይሰለቻል። ስለዚህ የሚጠይቀው የለም። 38 ዓመት ሙሉ አልጋ ላይ ተኝቷል። እንዴት ቢሆን ነው ሰው 38 ዓመት ሙሉ ያለ ጠያቂ የወደቀ ሰው? ዘመድ ያላቸው በሽተኞች ውሃው ሲነዋወጥ ዘመዶቻቸው ውሃ ውስጥ እየነከሯቸው እየዳኑ ይመለሳሉ። ከሱ በኋላ እየመጡ የተፈወሱ አሉ። እሱ ግን ሰው ስለሌለው እዛ ጋር ቆሟል። ውሃውን ከሰማይ መጥቶ የሚያነዋውጠውን መልአክ የሚልከው እግዚአብሔር በአካል ፊት ለፊቱ ቆመ። ክብርና ምስጋና ለስሙ ይሁን። የብቸኞች አባት እግዚአብሔር፣ የተረሳውን የሚያስታውስ አባት፣ የወደቀውን የሚያነሳ ጌታ የተረሳውን ያስታውሳል። አንተ አስታውስ ድሃ ወንድምህን፣ ምንም የሌለውን። አንተ ጠግበህ እየበላ ነው፣ እሱ ርቦታል። ኧረ ግድ የለም ተጋግዘን እንብላ። እኛ እኮ ፍቅር ነው የቸገረን፣ ምግብ አልቸገረንም እኮ። እንጀራ ደርቆ እየተሰጣ ጠላ የሆነ ከሌላ ዓለም እንደ እርዳታ እንጠይቃለን። አምላክ ያለው ሕዝብ ስስት ሊገለን ነው። እግዚአብሔር ስስትን ያስወግድልን ከኛ ላይ። ሌሎችን ለመምሰል የምናደርገው ጥረት ስስታም አደረገን። ከምዕራባውያን የወረስነው አንዱ ይሄ ነው። ኢትዮጵያዊ መለያው ተካፍሎ መብላት ነበር። አንተ ሌሎቹን ለመምሰል ሮጥክ። በፋሽኑም በስስቱም በገንዘቡም ስታባክን ስትረጭ አትቻለም። ይሄ ነው ችግራችን አይደል ወገኖች? ይሄ ነው ምንም የለም። አለባበሳችን ያ ፋሽኑ ያ ተተልትለህ አውጥተህ እንኳን ለድሃ ልብስን እንዳሰጠው አይጥ የበላው ሱሪ እየገዛ እንዴት አውጥተህ ትሰጠዋለህ? አዲሱ ራሱ የሚገዛው አይጥ የበላው ነው በዚህ ዘመን።